ጥንተ አብሶ ላይ ድቀተ ባሕሪ ላይ ምናምን እና ነገረ ሰብ ላይ ዛሬ እስኪ ትንሽ የተወሰነ ነገር እንባባልና እና ደግሞ በተለይ የዩሊያኖስ እና የቅዱስ ሳዊሮስ አንጾኪያን ክርክር በዛን ጊዜ በቀድሞ ቤተክርስቲያን የነበረውን የዩሊያኖስ እና የሳዊሮስ አንጾኪያን ክርክር እሱን እንመለከትና በቤተክርስቲያን ደግሞ የትኛው ተቀባይነት እንዳለውና ጁሊያኒዝም ወይም ዩሊያኖሳዊነት ለምን ሰው ሊቀበለው የማይገባ ኑፋቄ እንደሆነ እሱን እንመለከታለን ማለት ነው። እና ከቤተክርስቲያን አባቶች ትምህርትም ዩሊያኖሳዊነት ወይም ይሰማችኋል ድምፄ? እሺ፣ መጀመሪያም እንዴት ነው የምናደርገው? መጀመሪያ ስለ ነገረ ሰብ እንመለከታለን። በቤተክርስቲያን አባቶች ስለ ጥንተ አብሶና ስለ ነገረ ክርስቶስ ስለነሳው ስጋ ከመወራቱ በፊት አስቀድመው የቤተክርስቲያን አባቶች ምንድነው የሚያደርጉት? በደንብ በጥልቀት ወደ ውስጥ በጠለቀ ወደ ላይ በመጠቀ መልኩ የነገረ ሰብን ሰው ምንድነው፣ እግዚአብሔር ሰውን ሲፈጥረው እንዴት ነበረ፣ ከውድቀት በፊት የነበረው ሰው ምን ይመስላል፣ ኃጢአት ባገኘው ጊዜ ከኃጢአት በኋላ ምን አገኘው የሚለውን እሱን እንመለከትና ከዛም በኋላ ምንድነው የምናየው የጁሊያን ወይም ደግሞ ዩሊያኖስ ፈረሳዊ የሚባል በቤተክርስቲያን የነበረ ለቤተክርስቲያን አባቶች በተለይ ደግሞ ለሶሪያው ኮከብ ቅዱስ ሳዊሮስ አንጾኪያ በሱ ጊዜ የነበረ አንድ ቤተክርስቲያን ውስጥ የነበረ ትል ነው። ከመናፍቃን የሚመደብ የጌታን አማናዊ ሰውነት በግማሹ የካደ ማለት ነው። እና ከዛ ደግሞ ምንድነው የምንመለከተው ነገረ ማርያም ለአቲ ስብሐት ለስም አጠራሯ ክብር ምስጋና ይግባትና እመቤታችን ቅድስት ድንግል ማርያም ድቀተ ባሕሪ አለባት ወይስ የለባትም እየተባለ እዚህ እንትን ሲባል ሰምታችኋል። እና መጀመሪያ የምናደርገው ይህንን ነገሮች ለማየት እመቤታችን ድቀተ ባሕሪ አለባት ወይስ የለባትም ብሎ መከራከር፣ አለባት ወይም የለባትም የሚለው የትኛው መልስ ለብዙ ትርጓሜዎች ክፍት ስለሚሆን አለባት ብሎ መናገር እመቤታችን ቅድስት ድንግል ማርያምን መሳደብ የሚመስል ድፍረት ይሆናል። የለባትም ብሎ መናገር ደግሞ ከቤተክርስቲያን አባቶች የነገረ መለኮት ትምህርት መውጣት ስለሚሆን ቴንሽን ይፈጥራል ወይም ደግሞ መሀል ላይ ውጥረት ይፈጥራል ማለት ነው። እና በተቻለን መልኩ ከቤተክርስቲያን አባቶች ይህንን እመቤታችን ቅድስት ድንግል ማርያም የጎሰቆለውን ለአቲ ስብሐት ክብር ይግባትና የአዳም ልጅ እንደመሆኗ መጠን የጎሰቆለውን ስጋ ያዘችው ስንልና እመቤታችን ቅድስት ድንግል ማርያም ንጽሕት በኩሉ ወትረ ድንግል ሁል ጊዜ ድንግልና በሁሉ ነገር የነጻች እግዚአብሔር የመረጣት የእግዚአብሔር ማደሪያ የሆነች እመቤታችን ቅድስት ድንግል ማርያም ንጽሕናዋንም እንደገና ደግሞ ሰው የመሆኗን ነገር ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና ሰውን የሚወድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ከእርሷ የተወለደው በምን አይነት አወላለድ ነው፣ በምን አይነት ልደት ነው የሚለውንም እንመለከታለን ማለት ነው። ስለዚህ መሰረታዊ እንዲሆነን አሁን ብዙ ጊዜ መሰረቱ አስቀድሞ ስለማይነገር በኋላ ከላይ በሚነገሩ ክርክሮች ልብ ሊረብሽ ስለሚችል አስቀድመን የምናደርገው ምንድነው፣ ሰው በገነት ሳለ ምን ነበር የሚለውን በጣም ባጭሩ አሁን እንትልላችኋለሁ። ከዛ ቴሌግራም ላይ አርቲክልን ፖስት አለን። ከዛ ምናልባትም ቪዲዮ ሊኖር ይችላል፣ እሱን ገብታችሁ ታያላችሁ ማለት ነው። ቲዮሶፊያ ቴሌግራም ቻናል ላይ ማለት ነው። እሱን ቼክ ታደርጋላችሁ ሞር ኢንዴፕዝ በጥልቀት እሱን ለማየት ማለት ነው። አሁን ግን በወፍ በረር በጣም ባጭሩ በጣም በጥቂቱ ለማንሳት ያክል ቅዱስ ቄርሎስ እና የተለያዩ የቤተክርስቲያን አባቶች ዛሬ ፎከስ አድርጌ እንትምላችሁ የቅዱስ ቄርሎስ ዘእስክንድርያ አምደ ሃይማኖትን የእሱን የነገረ ሰብ ትምህርት ነው። ለምንድነው እሱን የመረጥ ነው? በስፋት በምላት ስላስረዳና በአውግስጢኖስ እና በፔላጊየስ በእነሱ ክርክር ጊዜ ውብ ሆኖ ነገረ መለኮቱን ያብራራው ቅዱስ ቄርሎስ አምደ ሃይማኖት ዘእስክንድርያ እርሱ ስለሆነ ነው። የሌሎችንም የቤተክርስቲያን አባቶች ትምህርት እንመለከታለን ማለት ነው። የመጀመሪያው እግዚአብሔር ቅዱሳት መጻሕፍት እንደሚናገረው ዘፍጥረት እንደሚጀምረው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን በመልኩና በምሳሌው ፈጠረ ማለት ነው። እግዚአብሔር ሰውን በመልኩና በምሳሌው ፈጠረ። በመልኩና በምሳሌው ፈጠረው፣ በገነት በተድላ ደስታ አቆየው። በገነት በተድላ ደስታ ለ7 ዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚነገረው ለ7 ዘመናት ቆየ። በዚህ 7 ዘመናት ከእግዚአብሔር ጋር በህብረት ኖሮ ከእግዚአብሔር ጋር በቅድስና ኖሯል። እና በነገረ ሰብ ትምህርት ላይ በአንትሮፖሎጂ ይባላል። በነገረ ሰብ ትምህርት ላይ የመጀመሪያው የሚነሳው ክርክር ሰው በእግዚአብሔር አምሳልና በእግዚአብሔር መልክ ተፈጠረ ሲባል ሁለት መልክና ምሳሌ ሁለት የተለያዩ ነገሮች ናቸው ወይስ ደግሞ የአንድ ነገሮች ሁለት ስሞች ናቸው የሚል ነው። እና አሁን ይህንን ስትሰሙት መጀመሪያ ላይ ምንም ላይ ጠቅም ሊመስል ይችላል እና በእግዚአብሔር ስም መጠይቃችሁ
ልብ ብላችሁ እንድታዳምጡ ነው። በኋላ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ ቅድም እንደነገርኳችሁ ክርክሩ የሰው ምሳሌና የሰው መልክ የሚለው የአንድ ነገር ሁለት መጠሪያ ስም ነው ወይስ ደግሞ ሁለት ራሳቸውን የቻሉ ህልውናዎች ናቸው የሚል በቤተክርስቲያን አባቶች የተለያየ ምልከት አለ። ቅዱስ ሄሬኔዎስ ዘኤዶም ብንመለከት አንዳንድ ጊዜ ቅዱስ ሄሬኔዎስ ዘኤዶም የመናፍቃን መዶሻ ኖስቲሲዝምን ከቤተክርስቲያን ደምስሶ ያጠፋ ታላቅ የቤተክርስቲያን አባት ነው እና ይህ የቤተክርስቲያን አባት መልክና ምሳሌ የሚለውን እያቀያየረ ሊጠቀም ይችላል። አንዳንድ ጊዜ እያቀያየረ ሊጠቀም ይችላል። ግን አስፈላጊ የሆነ ነገር ቅዱስ ሄሬኔዎስ ዘኤዶም ያስቀምጣል ማለት ነው። ይህ ምንድን ነው? የሰው መልክ የተባለው ጊዜ ተፈጥሮ ጊዜ ፍጥረት የተሰጠው፣ የሰው ምሳሌ የተባለው ደግሞ በኃጢአት ሊያጠው የሚችል በጸጋ እግዚአብሔር ለጊዜው የተሰጠው የሚለውን አስቀምጧል ማለት ነው። የእስክንድርያ አባቶች እነ ቀለሜንጦስ ዘእስክንድርያ፣ አርጌንስ ዘእስክንድርያን የመሳሰሉ የቤተክርስቲያን አባቶች ደግሞ ሰው መልክ በጊዜ የተሰጠው ምሳሌ ደግሞ በኋላ እግዚአብሔርን በመምሰል ፍጹም የሚሆንበት ነው ብለው አስቀምጧል። ቅዱስ ጎርጎርዮስ ዘኑሲስ ደግሞ በተለየ ሁኔታ በጠለቀ መልኩ ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ ልክ እንደ እስክንድርያ አባቶች ሰው መልክና ምሳሌ የሚለው ነገር የሰው መልክና ምሳሌ የሚለው ነገር ሁለት የተለያዩ ነገሮች ናቸው። መልክ ጊዜ ፍጥረት የተሰጠው፣ ምሳሌ ደግሞ በኋላ በፍጹምነት እግዚአብሔርን የሚመስልበት ነው ብሎ ካስቀመጠ በኋላ እነዚህ ነገሮች በአንድ ህልውና ያሉ ሁለት ጠባዮች ናቸው ብሎ አስቀምጧል ማለት ነው። በተለየ መልኩ ደግሞ ቅዱስ ቄርሎስ አምደ ሃይማኖት ይህንን ይቃወማል ማለት ነው። መልክና ምሳሌ የአንድ ነገር ሁለት መጠሪያ ናቸው። መልክ ምሳሌ ነው፣ ምሳሌ ደግሞ መልክ ነው ብሎ ያስቀምጣል ማለት ነው። መልክ ምሳሌ ነው፣ ምሳሌ ደግሞ መልክ ነው ብሎ ያስቀምጣል። ለዚህ የሚያስቀምጠው ምክንያት ምንድን ነው? ቅዱስ ቄርሎስ በጣም ፈላስፋ፣ በጣም ሊቅ መተርጉመ መጻሕፍት ነው እንደምታውቁት እና ለዚህ ሁለት የመጀመሪያው የቅዱሳት መጻሕፍት ምስክርነት ስለሌለው መልክና ምሳሌ ሁለት የተለያዩ ነገሮች ናቸው ብሎ ማመን አላስፈላጊ ነው ይላል። ሁለተኛው ደግሞ አንድ ነገር የሆነን ነገር የሚመስለው የዛ ነገር ምሳሌ ስላለው ነው ይላል። እደግመዋለሁ ቀስ ብዬ። አንድ ነገር የሆነ ነገር የሌላን ነገር ምሳሌ የሚኖረው መልክ የሚኖረው ያንን ነገር ሲመስል ነው። ማለትም መልክና ምሳሌ አንድ መሆን አለባቸው ይላል ማለት ነው። ከዛ ሲቀጥል ሰው የሚመስለው በተፈጠረ ጊዜ እንደምታውቁት ዓይን፣ አፍንጫ፣ ጆሮ፣ ምላስ፣ እጅ፣ እግር አድርጎ እግዚአብሔር ፈጥሮታል። ስጋና ነፍስ አድርጎ እግዚአብሔር ፈጥሮታል። እንደሚታወቀው እግዚአብሔር የሰውን ልጅ ሲፈጥረው አስቀድሞ ልክ እንደ መላእክትና እንደ ነፍስ ኢመዋቲ አድርጎ አይደለም የፈጠረው። ይልቁኑ ደግሞ የስጋና የነፍስ የሁለቱ ጥምረት አድርጎ የፈጠረው። መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ እንደምታገኙት ሰው የተፈጠረው ከስጋና ከነፍስ ነው የተፈጠረው እና ሞት የነፍስና የስጋ መለየት ነው ለሰው ልጅ። ኢመዋቲ ሆነው የተፈጠሩ መላእክትና የሰው ነፍስ ነው ማለት ነው። እነዚህ በጸጋ እግዚአብሔር ከተፈጠሩበት ጊዜ ጀምሮ ኢመዋቲያን ሆነው ተፈጥሯል። አዳም ስጋና ነፍስ ሆኖ የተፈጠረ ቢሆንም እግዚአብሔርን የሚመስልበት ግን በስጋው ሳይሆን በነፍሱ እንደሆነ የቤተክርስቲያን አባቶች በአንድ ድምፅ የሚመሰክሩት ነው ማለት ነው። እንዳለ የቤተክርስቲያን አባቶች ዊዛውት ኤክሰፕሽን ያለምንም ቀሪ የቤተክርስቲያን አባት ማለት ነው። ቅዱስ ዮሐንስ አፈወርቅን ብንመለከት፣ ቅዱስ ቄርሎስ፣ ቅዱስ አትናቴዎስ፣ አቴናጎረስ ዘእስክንድርያ፣ አርጌንስ፣ ቀለሜንጦስ ዘእስክንድርያ፣ ሰቨሪያንን ብንመለከት፣ ቴዎዶሬቶስ ሳይረስን ብንመለከት፣ ቅዱስ ቄርሎስ ዘኢየሩሳሌምን ብንመለከት እነዚህ የቤተክርስቲያን አባቶች በሙሉ በአንድ ድምፅ ሰው እግዚአብሔርን በስጋው ሊመስለው አይችልም፣ እግዚአብሔርን ሰው በስጋው ይመስለዋል ማለት እግዚአብሔርን መሳደብ ነው። እና ቅዱስ ቄርሎስ ምን ይላል? ሰው እግዚአብሔርን የሚመስለው ወይም እግዚአብሔር ሰውን የሚመስለው በስጋው ከሆነ እግዚአብሔር ሰውን ብቻ ሳይሆን የሚመስለው ሰውን የሚመስሉትንም እንስሳትንም ጭምር ይመስላል ማለት ነው። ዓይን ስላለው ሰው እግዚአብሔርን የሚመስል ከሆነ ዓይን ያለው ሌላ ሰውን የሚመስል ምናልባት ወይ የቡቲክ አሻንጉሊት ምናምን እነዚህ እግዚአብሔርን ሊመስሉ ነው። ይሄ ደግሞ እግዚአብሔርን መሳደብ ስለሆነ እግዚአብሔር በፍጹም በስጋ ሰው እግዚአብሔርን ሊመስል አይችልም። እንደው አንድ የቤተክርስቲያን አባት ሊገኝ አይችልም እግዚአብሔር በስጋ ሰዎች በስጋ እግዚአብሔርን ይመስላሉ የሚል አንድ የቤተክርስቲያን አባት ሊገኝ አይችልም። በመጽሐፍ ግን እግዚአብሔር ዓይን እንዳለው አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ፣ የእግዚአብሔር ዓይኑ ወደ ጻድቃኑ ጆሮዎቹም ወደ ጸሎቶቻቸው ነው ይላል እና ይህ ማለት እግዚአብሔር የማይሰማ የማያሸት ከመለኮታዊ አካል ተለይቶ በግብር ማየት ብቻ ስራው የሆነ ዓይን የሚባል አካል አለው ማለት አይደለም። እግዚአብሔር መለኮት ስለሆነ አያይም አትበሉ ነውና እግዚአብሔር ያያል፣ እግዚአብሔር ይሰማል። ይሄ ማለት ግን ዓይን የሚባል የተለየ ግብር ያለው ልክ እንደ ሰው ልጅ እንደ መላእክት እንደ እንስሳት አለው ማለት አይደለም። ይህ በቤተክርስቲያን አባቶች
በአንድም የቤተክርስቲያን አባት ተብሎ ተነግሮ አያውቅም ማለት ነው። ሁለተኛው ሰው እግዚአብሔርን የሚመስልበት ክሂለ አመክንዮ ወይም ደግሞ ሪዝን ነው። ክሂለ አመክንዮ ወይም ሪዝን ነው እና ቅዱስ ቄርሎስ ዘእስክንድርያ፣ አትናቴዎስ ዘእስክንድርያ ሁለቱን የቤተክርስቲያን አባቶችን ብጠቅስላችሁ ቅዱስ ቄርሎስ ዘእስክንድርያ ሰው በአመክንዮ ችሎታው የቀጰዶቅያ አባቶችም ጭምር በተለይ ቅዱስ ጎርጎርዮስ ዘኑሲስ ራሽናሊቲ ወይም ደግሞ ክሂለ አመክንዮ ለሰው ልጆች ብቻ በምድር ላይ የተሰጠ ስጦታ እንደመሆኑ መጠን ሰው በአመክንዮ ችሎታው እና በነፃ ፈቃዱ እግዚአብሔርን ይመስለዋል የሚለው የቤተክርስቲያን አባቶች ትምህርት ነው ማለት ነው። ሰው በአመክንዮ ችሎታው እግዚአብሔርን ይመስለዋል። ይህ ማለት እግዚአብሔር የሆነ ነገር የሚያውቀው በአመክንዮ አስቦ አሰላስሎ ነው ማለት አይደለም። ነገር ግን ራሽናሊቲ ወይም ክሂለ አመክንዮ ለቤተክርስቲያን አባቶች የሆነ ሎጂክን ብቻ በአይምሮ ማቀናበር ሳይሆን አመክንዮን ብቻ በአይምሮ ማቀናበር ሳይሆን ሰው ሲፈጠር ገና ከጅምሩ እግዚአብሔር ሲፈጥረው በአይምሮ ጠባይ በልቡናው እግዚአብሔርን ማወቅ አድርጎ ፈጥሮታል እና አዳም ስለ እግዚአብሔር ሊቅን ሳይጠይቅ መጽሐፍ ሳይመረምር ሳያገላብጥ እግዚአብሔር ማን እንደሆነ በልቡናው ያውቃል ማለት ነው። ይህ ቅዱስ ማሪሳቅ አእምሮ ጠባይ ይላታል እና አስቀድሞ አዳም ምን ተሰጥቶታል? በአመክንዮ በአእምሮ ጠባይ እግዚአብሔርን ማወቅ ተሰጥቶታል እና በኋላ እንደተነሱ ሰዎች በኋላ ከውድቀት በኋላ እንደምታዩት ሰዎች እግዚአብሔር ማን እንደሆነ ጠፍቷቸው ግራ ገብቷቸው ጣዖትን ሲያመልኩ እናያለን ማለት ነው። አዳም ግን አስቀድሞ እግዚአብሔር ማን እንደሆነ የእግዚአብሔርን ፈቃድ ለመፈጸም ምን እንደሚያስፈልገው ሁሉንም እግዚአብሔር በልቡናው ስሎበታል ማለት ነው እና የቤተክርስቲያን አባቶች አመክንዮ ሲሉ የሎጂክ ወይም ደግሞ የማሰላሰል ችሎታን ብቻ ሳይሆን በአእምሮ ላይ ያለው እግዚአብሔርን የማወቅ ችሎታውን ነው ማለት ነው። ከዛ ሲቀጥል ነፃ ፈቃድ ነው። የግሪክ አባቶች በተለይ ደግሞ ይህንን ነፃ ፈቃድ በጣም ትኩረት ሰጥተው አስተምረውታል። ለኖስቲኮችን መልስ ሲሰጥ ቅዱስ ሄሬኔዎስ ዘኢዶምም አጌንስት ሄሬሲስ በሚባል መጽሐፉ በእንተ መናፍቃን በሚል መጽሐፉ ላይ ቅዱስ ሄሬኔዎስ ዘኢዶምም ይህንን የሰው ልጅ ነፃ ፈቃድ የመኖሩን ነገር እግዚአብሔርን የሚመስልበት መሆኑን አብዝቶ ጽፏል ማለት ነው እና ቅዱስ ቄርሎስ ዘእስክንድርያም የግሪክ አባቶችም እነ ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘንዚናዙ እነዚህን የመሳሰሉ የቤተክርስቲያን አባቶች ነፃ ፈቃድ ሰዎች ለመልካምነት ሰዎች ለክፉነት የሚጠየቁበት ነገር ስለሆነ መልካምነትና ክፉነት ትርጉም የሚያገኘው ነፃ በሆኑ ፍጥረታት በሚደረጉ ድርጊቶች ስለሆነ ሰው ቅዱስ የሚሆንበት መንገድ ነፃ ፈቃድ ስለሆነ በነፃ ፈቃድ ሰው እግዚአብሔርን ይመስለዋል ማለት ነው እና አንድ ነገር ነፃ ፈቃድ እንዲባል ልብ በሉ ሞራል ኮንተንት ወይም ደግሞ ግብረ ገባዊ ይዘት ሊኖረው ይገባል እና ሰው አሁን ቁርስ ምን ልብላ ብሎ ከሁለት ምግቦች የሚያማርጠው ምርጫ ስለሱ ምርጫ አይደለም የቤተክርስቲያን አባቶች የሚያወሩት ማለት ነው። ስለሱ ምርጫ ነፃ ፈቃድ ሊኖረውም ላይኖረውም ይችላል። በዛ ላይ ሰውነቱ ሊያስገድደውም ላያስገድደውም ይችላል በዛ ላይ። ነገር ግን እየተባለ ያለው ግብረ ገባዊ ይዘት ወይም ሞራል ኮንተንት ያለው በመግደልና በማዳን በመጾምና ባለመጾም የእግዚአብሔርን ፈቃድና ሕግ በመፈጸምና ባለመፈጸም ሞራል ኮንተንት ባለው ላይ በሁለት ድርጊቶች ላይ የሚደረግን ምርጫ እንጂ ዝም ብሎ መደድ የሆነ በየእንትኑ ላይ ላለ ምርጫ በሙሉ በሱ ነፃ ፈቃድ እግዚአብሔርን ይመስለዋል ማለት አይደለም። ከዛ ሲቀጥል ስልጣን ወይም ዶሚኒየን የምንለው ነው። ቅዱስ ቄርሎስ ይህንን በጣም ያነሰዋል እና ሌሎችም የቤተክርስቲያን አባቶች በተለይ ደግሞ ከሁሉ ተለይቶ ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን በመነሳት የሰው በእግዚአብሔር በሰማያት ያለ በሰማያት የነገሰ በምድርና በሰማይ ባሉ ፍጥረታት በሙሉ ላይ የነገሰ እንደመሆኑ በምድር ላይ ባሉ ፍጥረታት በሙሉ ስማቸውን የሚያወጣ የሚነዳቸው የሚገዛቸው አዳም እንደመሆኑ መጠን በዚህ ስልጣኑ ሰው እግዚአብሔርን ይመስለዋል። እግዚአብሔርን ሰው በምን እንደሚመስል እባካችሁ ልብ ብላችሁ አዳምጡ። ሰው በአይኑ፣ በአፍንጫው፣ በጆሮው፣ በቅርጹ፣ በመልኩ፣ በቆዳው ቀለም እግዚአብሔርን ሊመስል አይችልም። ስለዚህ እግዚአብሔርን የሚመስለው የመጀመሪያው በነፃ ፈቃዱ ነው። ሁለተኛው በአመክንዮ ችሎታው ነው። ሶስተኛው ደግሞ ሰው ሲፈጠር ስጋና ነፍስ ያለው ሆኖ ተፈጥሮ በእግዚአብሔር ጸጋ የተጠበቀ ነበረ። ቅድም እንደነገርኳችሁ ነፃ ፈቃድ ነበሩ።
ነፃ ፈቃድ ነበረው። እግዚአብሔር ሲፈጥረው አይደለም አዳምን ሌሎችን ፍጥረታት እንኳን መልካም አድርጎ ነው የፈጠራቸው። ወረአየ እግዚአብሔር ኩሎ ዘፈጠረ ከመ ሰናይ እንዲል ኦሪት ዘፍጥረት። እግዚአብሔርም የፈጠረውን ፍጥረታት በሙሉ መልካም እንደሆነ አየ ይላል እና አዳምን ደግሞ ከሌሎቹ ፍጥረታት በተለየ መልኩ በቅዱሳት እጆቹ እግዚአብሔር የሰውን ልጅ አበጀው ማለት ነው። እግዚአብሔር የሰውን ልጅን ሲሰራው በልዩ ተፈጥሮ በቅድስና ነበር የፈጠረው እና የእግዚአብሔር ጸጋ በላዩ ላይ አለ። የእግዚአብሔር ጸጋ በላዩ ላይ አለ። ከዚህም የተነሳ አዳምና ሔዋን የብርሃን ልብስ ከመልበሳቸው የተነሳ ተያይተው አይተፋፈሩም እንደ ሕፃናት። ገና ኃጢአት በልቡናቸው ስላልነገሰ ኃጢአት በአይምሯቸው ስለሌለ መተፋፈር የለባቸውም። በኋላ እናየዋለን። በሚያሳዝን መልኩ ይህንን ጸጋ እግዚአብሔር ያጡታል እና አስቀድሞ አዳም ሲፈጠርም ጀምሮ መዋቲ ነበረ። ይህንን ልብ ብላችሁ ያዙ። አዳም ሲፈጠር ጀምሮ መዋቲ ነበረ። ኢመዋቲያን ሆነው የተፈጠሩ ነፍስ፣ መላእክት እነዚህን የመሳሰሉ ፍጥረታት እንጂ አዳም ገና ሲፈጠር ኢመዋቲ ሆኖ አልተፈጠረም። ነገር ግን በእግዚአብሔር ጸጋ ኢመዋቲ እንዲሆን ቃል ኪዳን አለው። ወይም ኮንቲንጀንትሊ ወይም በጥገኝነት መልኩ አዳም የማይጎሰቁል በጸጋ እግዚአብሔር የተጠበቀና የማይሞት ነበር ማለት ነው። በጸጋ እግዚአብሔር የተጠበቀና የማይሞት ነበር እና ኢመዋቲነቱ በጸጋ እንጂ አስቀድሞም አዳም ረሃብ የሚስማማው ጉስቁልና የሚስማማው እንደገና ደግሞ ሞትም የሚስማማው ነው። ነገር ግን በእግዚአብሔር ጸጋ ከመጀመሪያውኑ ጀምሮ ይህ የለበትም ማለት ነው። ከዛ ሲቀጥል አዳም በገነት ሳለ የእግዚአብሔር ልጅ ነበረ። አዳም በገነት ሳለ የእግዚአብሔር ልጅ ነበረ። በሰማይ ላለው እግዚአብሔር በምድር የእግዚአብሔርን ንብረት በሙሉ የሚወርስ የሚያስተዳድር እና በመጽሐፍ አክሲማሮስም እንዳለው ከመላእክት ምንም እንኳን ሰውነቱ ያነሰ ቢሆንም ሕጹጽ ቢሆንም አጭር ቁመቱ ጠባብ ደረቱ ቢሆንም አዳም የእግዚአብሔር ልጅ ነበረ እና ከውድቀቱ በፊት እግዚአብሔር አዳም ልጁ ነበረ። አዳም ቅዱስ ነበረ። በክፉና በደግ መካከል ያለምንም ተጽዕኖ ስልጣን የነበረው መምረጥ የሚችል ነበር። ይልቁኑ ደግሞ ይላሉ ቅዱስ ቄርሎስ ዘእስክንድርያ ይልቁኑ ወደ መልካም ያዘነበለ ነበር። ከቅዱስነቱና ከጸጋ እግዚአብሔር ሙላቱ የተነሳ አዳም ወደ መልካም ነገር ያዘነበለ ነበር። ሌላኛው ደግሞ አዳም አለመሞት ይችል ነበር። ላለመሞት እግዚአብሔር ነፃ ፈቃድ ሰጥቶት ነበር። ይሰማል አይደለ? ላለመሞት እግዚአብሔር አስቀድሞ ነፃ ፈቃድ ሰጥቶት ነበር። አዳም ቢወድ የእግዚአብሔርን ፈቃድ ቢጠብቅ እግዚአብሔር ሕያውነትን ሊሰጠው በአዳም እጅ ላይ ሞትና ሕይወትን አድርጎ ፈጥሮታል። ስለዚህ በመጽሐፈ ጥበብ ምዕራፍ 2 ላይ እንዳለው እግዚአብሔር እሰ ይገብረ ሞተ፣ እግዚአብሔር ግን ሞትን አላደረገም። እግዚአብሔር ሞትን አልፈጠረም። በምሳሌው በአርአያው ፈጠረ እንጂ። ነገር ግን የሰው ልጅ በገዛ ፈቃዱ ወደ ራሱ ሞትን አመጣ። ኦሪት ዘፍጥረት ላይ እንደምናውቀው የሰው ልጅ በሚያሳዝን መልኩ እግዚአብሔር አትብላ ያለውን ዕፀ በለስ በላ። የእግዚአብሔርን ሕግ ተላለፈ። በለሲቱ በራሷ መርዛማ ስለሆነች ስለምትገድል ስለምታጎሰቁል ሳይሆን የእግዚአብሔርን ትእዛዝ ስለተሸከመች አዳም በውስጡ ያለውን የእግዚአብሔርን ምሳሌ በውስጡ ያለውን የእግዚአብሔርን መልክ ጩኸት ትቶ የሰይጣንን ድምፅ በመስማቱ ምክንያት የሚስቱን የሔዋንን ትእዛዝ ከእግዚአብሔር በማስበለጡ ምክንያት ከዛች ዕፀ በለስ በላ። ሞት ወደ ውስጡ ገባ። ከእግዚአብሔር ልጅነት ተራቆተ። ጸጋ እግዚአብሔር ከላዩ ተገፈፈ። ጸጋ እግዚአብሔር በመገፈፉ ምክንያት አዳም በክፉና በበጎ ላይ ይመርጥ የነበረው አሁን ክፋት ሰለጠነበት። እኩያት ፍትወታት ኃጣወ ረኩሳት በአእምሮ ሰለጠኑበት። በእርሱ የተነሳ ምድር ሁሉ የተረገመች ሆነች። አስቀድሞ የነበረው የአዳም ቅድስና ረከሰ። እግዚአብሔር የሰጠው በጸጋ የሰጠው ቃል ኪዳን ላለመሞት የነበረው ቃል ኪዳን ተተወ። ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ መሬት ነህና አፈር ነህና ወደ አፈር ትመለሳል። ስለዚህም ሰው ቅዱስ ቄርሎስ ዘእስክንድርያ ስር ግንድንም ቅርንጫፍንም እንደሚበክለው ልክ እንደዚህ ሁሉ አዳምም ከገነት በወጣ ጊዜ ሰውነቱ በመጎስቆሉ ምክንያት ከእርሱ የሚወለዱ ልጆችን በሙሉ እንደርሱ ሆነ። አዳም ከዚህ በኋላ ለመሞትና ላለመሞት ነፃ ፈቃድ የለውም። አስቀድሞ
በነፃ ፈቃዱ በክፉና በበጎ ላይ ይመርጥ የነበረው አሁን እኩያት ፍትወታት ኃጣውእ ወረኩሳት ሰልጥነውበታል። የእግዚአብሔር ልጅ አይደለም ከዚህ በኋላ ከጸጋ እግዚአብሔር ተጓደለ ማለት ነው እና በአዳም ምክንያት ከአዳም የሚወለዱ ልጆች በሙሉ ለለሂ ዘአበሱ ወለለሂ ያበሱ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ የበደሉትንም ያልበደሉትንም ኃጢአት የሰሩትንም ኃጢአት ያልሰሩትንም ጭምር በሞት ጥላ ስር ወደቁ ማለት ነው እና አዳም እንደዚህ በሞት ጥላ ስር ሲሆን ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ሥላሴ ከሦስቱ አካል አንዱ አካል የእግዚአብሔር ልጅ ኢየሱስ ክርስቶስ አዳምን እንዲሁ ሊተወው አልፈለገም። ቅዱስ አትናቴዎስ እንደሚናገረው በእንተ ተሰጎተ ቃል ላይ አዳምን እንዲሁ ሊተወው አልወደደም። እግዚአብሔር ቸር መሐሪ ስለሆነ አዳም በገሃነመ እሳት በንዳደ ሲኦል ዝም ብሎ ሊመለከተው አልቻለም እና የሰው ልጅ በሙሉ መልካም ስራቸው ምንም ዋጋ የሌለው ሆነ። መልካም ስራቸው ዋጋ የሌለው ለገነት ለመንግስተ ሰማያት የማያበቃ ሆነ። ምንም እንኳን የእግዚአብሔር ሰዎች ለምሳሌ እንደነ አብርሃም እንደነ ሎጥ ያሉ እነዚህ ቅዱሳን ንዳደ ሲኦል ባያገኛቸውም በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ጌታ እንደተናገረ ነዌ በንዳደ ሲኦል ሳለ አብርሃም ግን ገና ጌታ ሳይሰቀል ያ ንዳደ ሲኦል አላገኘውም። ምንም እንኳን እነዚህ ሰዎች ግን ንዳደ ሲኦል ባያገኛቸውም ወደ መንግስተ ሰማያት መልካም ስራቸው ጽድቅ ሆኖ አላስገባቸውም ነበር እና በዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ ክርስቶስ መጥቶ ምን እንዳደረገ ቅዱስ ቄርሎስ ሲያብራራ በዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ አፍላገ ማየ ሕይወት ዘይወዝም ከርሱ ከሆዱ የሕይወት ውሃ ምንጭ ይፈልቃል ተብሎ የተነገረለት ቅዱስ ዮሐንስ ወንጌላዊ ሲያብራራ ይህንንም ጌታ ገና ስላልከበረ ስለ መንፈስ ተናገራቸው ይላል እና ራእይ ዮሐንስ ምዕራፍ 22 ከቁጥር 1 ጀምሮ ከበጉና ከእግዚአብሔር ዙፋን የሕይወት ውሃ ይወርዳል የሚለውን ቅዱስ አምብሮስ ሲተረጉመው ጥምቀት ነው ብሎ ተርጉሞታል እና እንድታዩት የምፈልገው ነገር ምንድነው? ቅዱስ ቄርሎስ ይህንን ሲተረጉም አንድ ጥያቄ ይጠይቃል። የእግዚአብሔር መንፈስ ክርስቶስ ከመወለዱና ከመምጣቱ በፊት ለነቢያትና ለሐዋርያት አልተገለጠምን? ለነቢያት አልነበራቸውምን? የእግዚአብሔር መንፈስ አልነበራቸውምን ቢባል አሁን ነበራቸው። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 2ን ብትመለከቱ፣ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 24ን ብትመለከቱ፣ ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 4ን ብትመለከቱ እግዚአብሔር መንፈስ ቅዱስ ለነቢያቱ ይመራቸው ነበረ። መንፈስ ቅዱስ ነቢያትን ይመራቸው ነበረ። ቅዱስ ጴጥሮስም በመልእክቱ ምዕራፍ 1 ቁጥር 21 ላይ ትንቢት ግን ከቶ ከሰው ፈቃድ አልመጣምና በእግዚአብሔር መንፈስ ተነድተው ነቢያት ጽፈውታል እንዳለ ነቢያት የጻፉት በመንፈስ ቅዱስ እርዳታ ነው ማለት ነው እና መንፈስ ቅዱስ አስቀድሞ ነበረ፣ ለነቢያት ነበረ። በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይም የሰላምታሽን በኤልሳቤጥ ላይ መንፈስ ቅዱስን መላባትና የሰላምታሽን ድምፅ በሰማ ጊዜ ጽንሱ በማህፀኔ ዘለለ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ እንዳለቻት በኤልሳቤጥ ላይም ነበረ። እመቤታችን ቅድስት ድንግል ማርያምንም መንፈስ ቅዱስ ይጸልልሻል ብሎ ተናግሯታል እና መንፈስ ቅዱስ ለምንድን ነው አልወረደም ብሎ የተናገረው ዮሐንስ ወንጌላዊ? ጌታ ከመሰቀሉ በፊት ያልወረደው መንፈስ ቅዱስ ሳይሆን መንፈስ ቅዱስ በተለየ ግብሩ መገለጥ ነው እና የሰው ልጅ ምንድን ነው ያጣው ሲባል ቅድስና ብቻ ሳይሆን ያጣው ሞት ብቻ ሳይሆን ወደ ውስጡ የገባው ምንም እንኳን መልካም ስራ ቢሰሩ መልካም ስራቸው በእግዚአብሔር ዘንድ ሞገስ ሆኖ ለመንግስተ ሰማያት አያበቃቸውም። መልካም ስራቸው ለመንግስተ ሰማያት አያበቃቸውም። የልጅነትን ጸጋ ተካፍለን በዛ በልጅነት ጸጋ በእግዚአብሔር ጸጋ መልካም ስራችን በእግዚአብሔር ዘንድ ሞገስ የሚኖረው ክርስቶስ ኢየሱስ የእግዚአብሔር ልጅ ወልድ ዋሕድ ኢየሱስ ክርስቶስ በመስቀል ላይ ከሞተ ብቻ ነው ማለት ነው። በመስቀል ላይ ከሞተ ብቻ ነው። ቅዱስ ቄርሎስ ስለ ኢየሱስ ክርስቶስ የተናገረውን በተለይ ደግሞ ኢየሱስ ክርስቶስ ምን አይነት ሰውነትን ነው የያዘው ከሚለው ጋር በተያያዘ የቤተክርስቲያን አባቶችን ምስክርነት እንመልከት። ከዚህ ጋር በተያያዘ አንድ ታሪክ ልንገራችሁ። በቤተክርስቲያን ታሪክ እንግዲህ በሶሪያው ኮከብ ቅዱስ ሳዊሮስ ዘአንጾኪያ እና ዩሊያኖስ የሚባል አንድ ኬልቄዶንን የሚቃወም ነገር ግን ለኦሪየንታል ኦርቶዶክሲ ለተዋህዶ አማኞች ነቀርሳ ትል ሆኖ የነበረ ዩሊያኖስ ፈረሳዊ የሚባል በሃይማኖተ አበውም በቅዱስ ሳዊሮስ ዘአንጾኪያ መልእክት ላይ ታገኙታላችሁ። ዩሊያኖስ ከሃዲ ነበረ። ዩሊያኖስ ቅዱስ ሳዊሮስ ዘአንጾኪያ
አውግዞታል ማለት ነው። እና እነዚህ በሁለቱ መካከል ዲቤት ነበረ። ታሪኩን ትቼው በጣም ለማሳጠር ሌላ መርሃ ግብሮች ስላሉ ታሪኩን ትቼው በሁለቱ መካከል ክርክር ነበረ። ዩሊያኖስ ስለ ሳዊሮስ ዘአንጾኪያ መጽሐፍ ጽፎ ከቅዱስ ቄርሎስ ከራሱም ከቅዱስ ሳዊሮስ ዘአንጾኪያ ራሱ ጠቅሶ ኢየሱስ ክርስቶስ ሰውነቱ ያልጎሰቆለ፣ ሰውነቱ ሞት የማይስማማው፣ ሰውነቱ ጉስቁልና የማይስማማው፣ አዳም በገነት ሳለ የነበረውን ሰውነት ነበረው። የተቀበለው በአእምሮ ፈቃድ፣ መከራን የተቀበለው በአእምሮ ፈቃድ እንጂ በሰውነቱ ወይም በባህሪ ሰውነቱ አይደለም። ከዚህ የተነሳ ሰውነቱ ያልጎሰቆለ ነው የሚል ትምህርት ነበረው ማለት ነው። እና የመጀመሪያው ልንረዳው የሚገባው ነገር ጉስቁልና ማለት ምን ማለት ነው የሚለውን ሳዊሮስ ዘአንጾኪያም እንዳስቀመጠው የቤተክርስቲያን አባቶችም እንዳስቀመጡት መጎስቆል ማለት በኃጢአት አይደለም። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰውነቱ ወይም በአእምሮ ፈጽሞ ነውር የሌለበት ፍጹም የእግዚአብሔር ልጅ፣ የእግዚአብሔር ፈቃድ ብቻ በአእምሮ ያለ ንጹህ ነው። በባህሪው ንጹህ ነው። በኃጢአት ሊወድቅ ፈጽሞ አይችልም። ኃጢአት ከባህሪው ጋር ነው የማይስማማው። እና መጎስቆል ማለት በኃጢአት መውደቅ ማለት ከሆነ መጎስቆል ማለት በአእምሮ ኃጢአት መሰልጠን፣ እኩያት ፍትወታት፣ ኃጣወ ረኩሳት በአእምሮ መኖር፣ በነፍስ ከእግዚአብሔር መለየት ከሆነ ጉስቁልና ለስም አጠራሩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ እንደዚህ አይነቱ ጉስቁልና የለበትም። እና የዩሊያኖስን ፖይንቶች፣ ትምህርቶች አጠር አድርጌ ለማንሳት ያክል ዩሊያኖስ የመጀመሪያው ለክርስቶስ በጣም ልዩ ቦታ ከመስጠት የተነሳ ክርስቶስ መለኮትን ከመዋሃዱ የተነሳ ልብ በሉ፣ ክርስቶስ መለኮትን ከመዋሃዱ የተነሳ ሰውነቱ ፈንዳሜንታሊ ወይም በመሰረታዊነት ከኛ ሰውነት የተለየ ነው የሚል ነው። ከኛ ሰውነት የተለየ ነው የሚል ነው እና ሰውነቱ መለኮትን ከመዋሃዱ የተነሳ የሚራበው ሰውነቱ አስገድዶት ወይም በምግብ እጦት ሰውነቱ ስለተራበ ሳይሆን በአእምሮ እስቲ ለሰው ልጆች ልራብ ብሎ ስለፈቀደ ነው የሚል አይነት ነበረው እና የሞተውም በአእምሮ ልሙት ብሎ ስለፈቀደ ነው እንጂ የሚሞት ስጋን አልያዘም፣ የሚራብን ስጋ አልያዘም የሚል ትምህርት ነበረው እና የእሱ ሰውነት ልክ አዳም በገነት ሳለ የነበረውን ሰውነት እንጂ ከውድቀት በኋላ አዳም በድካም ጊዜ ከደከመ በኋላ ከወለዳቸው ልጆች ልክ ያንን አይነት ሰውነት የያዘ አይደለም የሚል ነው እና የተቀበለው ሞትና መከራ አማናዊ እንደነበረ ያምናል። ኮንሰብስታንሻል እንደነበረ ያምናል። ማለትም ኢየሱስ ክርስቶስ ልክ እንደኛ ከኛ ጋር አንድ ባህሪ በሰውነቱ አንድ ባህሪ እንደሆነ ያምናል። ነገር ግን ደግሞ ስጋው ጉስቁልና ያልደረሰበት ማለትም ጉስቁልና ያልደረሰበት ማለት በኃጢአት አይደለም። ልብ በሉ፣ በኃጢአት ከሆነ ማንም የትኛውም የቤተክርስቲያን አባት ይህንን የሚቃወም የለም። በኃጢአት ሳይሆን ኢየሱስ ክርስቶስ የነሳው ስጋ ልክ እንደ አዳም ከውድቀት በፊት እንደመሆኑ መጠን ልራብ ብሎ በአእምሮ ይፈቅዳል እንጂ ሰውነቱ በምግብ እጦት ምክንያት ለረሃብ አያስገድደውም ማለት ነው እና ዩሊያኖስ ከዚህ ጋር ተያይዞ ስለ እመቤታችን ስለ ቅድስት ድንግል ማርያም ተጠይቆ ነበር እና ቪሲ ሳሙኤል ካውንስል ኦፍ ካልሴዶን ሪኤግዛማይን እንደሚል መጽሐፍ አላቸው እና እዛ ላይ ዩሊያኖስ እመቤታችን ቅድስት ድንግል ማርያም የአምላክ እናት እንደሆነች ያምናል። ኢየሱስ ክርስቶስ ከኛ ጋር አንድ አካል አንድ ባህሪ እንደሆነ ያምናል እና ከዚህ የተነሳ ከእመቤታችን ከሆነ የነሳው ስጋውን እመቤታችን ቅድስት ድንግል ማርያምም ጭምር ጉስቁልና የሌለባትና ሰውነቷ እንደ አዳምና እንደ ሔዋን ከውድቀት በፊት እንደነበረው መሆን የለበትም ተብሎ ሲጠየቅ ዩሊያኖስ ምን ብሎ የመለሰው? ሰው አይነ ስውር አይን ያለው ሊወልድ ይችላል። መስማት የማይችል ደንቆሮ መስማት የሚችል ሊወልድ ይችላል። ልክ እንደዚሁ ሁሉ ሕጸጽ ያለበት በሰውነቱ ጉድለት ያለበት ጉድለት የሌለበትን መውለድ እንደሚችል ሁሉ እመቤታችን ቅድስት ድንግል ማርያምም ለአቲ ስብሐት ክብር ይግባትና የጎሰቆለች ብትሆንም እርሱ ግን መለኮትን በመዋሃዱ ምክንያት ጉስቁልና የለበትም የሚል ትምህርትን አስተምሯል ማለት ነው። በአንጻሩ ደግሞ የሶሪያው ኮከብ ቅዱስ ሳዊሮስ ዘአንጾኪያ ይህንን ሙሉ በሙሉ ይቃወማል እና
የሚገርመው ቅዱስ ሳዊሮስ ዘአንጾኪያን ጠቅሶት ነበር በመጽሐፉ ላይ ዩሊያኖስ ለራሱ ትምህርት ለመደገፍ ማለት ነው። እና ቅዱስ ሳዊሮስ ዘአንጾኪያ ይህንን ተቃውሞ ዩሊያኖስን ገስጾታል። ዩሊያኖስ ግን ልክ እንደ ማንኛውም መናፍቅ ሳዊሮስ ዘአንጾኪያን አልሰማም ብሎ ኑፋቄውን እንደያዘ ሞቷል። ከዛ በኋላ የእሱ ተከታዮች በጣም አስቸግረው ነበረ። ቅዱስ ሳዊሮስ ዘአንጾኪያ ባጭሩ ምንድን ነው የሚያምነው? ድርሳኖቹን በኋላ ላይ ለማንበብ ሞክራሉ፣ በኋላ ላይ አነብላችኋለሁ። ግን በአጭሩ ቅዱስ ሳዊሮስ ዘአንጾኪያ አካላዊ ቃል ከአብና ከመንፈስ ቅዱስ ጋር በመለኮት አንድ የሆነ አብ ዘላለማዊ እንደሆነ እርሱም ዘላለማዊ የሆነ ሰማይና ምድርን የፈጠረ በመለኮቱ ከአብና ከመንፈስ ቅዱስ ጋር ሩይ እንደሆነ እና ወደዚህ ምድር መምጣት ለእርሱ ሕማም የሆነበት እርሱ አካላዊ ቃል እና ያ አካላዊ ቃል ወደ ምድር ሲመጣ ከሕማማችን ከጉስቁልናችን ተሳትፎ ጉስቁልናችንን በመለኮቱ ኃይል ሊፈውስ ወደደ እንጂ ደካማ ያልሆነውን ስጋችንን ተጠይፎ በመለኮቱ ተዋሂዶ ስጋውን ወይም ደግሞ ባህሪውን የለወጠ አይደለም እና የጌታችን የኢየሱስ ክርስቶስ ስጋ ለስም አጠራሩ ክብር ምስጋና ይግባውና ከትንሣኤ በፊት ልክ እንደ ማንኛውም ሰው በጣም በግልጽ ሁኔታ ማለት ነው በአእምሮ ፈቃድ የሚራብ የሚጠማ ሳይሆን የሚራበው በምግብ እጦት የሚሞተውም ነፍስና ስጋው ስለተለየ ልክ እንደ ማንኛውም ሰው ጭንቅ ባይኖርበትም በራሱ ፈቃድ የለየው ቢሆንም በነገራችን ላይ እዚህ ላይ ቅዱስ ሳዊሮስ ዘአንጾኪያ ጌታ የሞተው ልክ ዩሊያኖስ እንደሚለው በአእምሮ ፈቃድ ማለት እስቲ አሁን ልሙት በቃ ብሎ ፈቅዶ ስጋውና ነፍሱን ዝም ብሎ የለየ ሞት ሳይስማማው እሱ ግን ዝም ብሎ በባህሪው ሳይኖር በሰውነቱ ሳይኖር ልክ እንደ ማንኛውም ሰው ስጋና ነፍስ መለየቱ የግዴታ ሆኖበት ሳይሆን በአእምሮ ፈቃድ የፈቀደ የሚለውን ይዘው ዩሊያኖስና የእሱ ተከታዮች ምን ያደርጉ ነበረ? ሳዊሮስ ዘአንጾኪያ እና የእሱን ተከታዮች ክርስቶስ በግድ ሞተ ብለው ያምናሉ እያሉ የሐሰት ወሬ ያስወሩ ነበር። ይሄ ከጥንትም የሰይጣንም የመናፍቃንም ጸባይ ነው እና ቅዱስ ሳዊሮስ ዘአንጾኪያን ክርስቶስ በግድ ሞተ እያለ ያስተምራሉ እያሉ የሐሰት ትምህርትን ያስተምሩበት ነበር። ቅዱስ ሳዊሮስ ዘአንጾኪያ ግን በጣም በግልጽ መልኩ ያውም ከወንጌላት እየጠቀሰ ኢየሱስ ክርስቶስ የሞተው በፈቃዱ ነው። ሰው የሆነው ቅዱስ ኤፍሬምም እንዳለው እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ዋዳንነ፣ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ ወደ ምድር መጣ አዳነንም። የመጣው ከድንግል ማርያም የተወለደው ለመስቀል ሞት የተገዛው ለመስቀል ሞት ራሱን አሳልፎ የሰጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በፈቃዱ ነው። ይህ ማለት ግን የማይሞት ስጋን ሞት ያልተዋሃደውን ስጋን ነስቷል ማለት አይደለም። ልክ እንደ ማንኛውም ሰው የሚታመም ልክ እንደ ማንኛውም ሰው ለረሃብ የተገዛ ልክ እንደ ማንኛውም ሰው ለውላጤ የተገዛ እና የሚሞት ድካም ያለበትን የጎሰቆለውን ሰውነት የጎሰቆለ ማለት ከዚህ አንጻር ነው እንጂ ከኃጢአት አንጻር አይደለም። ስለዚህ እንደዚህ ማለት ከሆነ አንዳንድ ሰው እንዲህ ብሎ ሊጠይቅ ይችላል። ጉስቁልና የሚለው ቃል ትንሽ ለጆሮ ስለሚጸን ባንጠቀመውስ ብንተውስ የሚል ሰው ሊኖር ይችላል እና ለዚህ ምንድን ነው መልሱ? እኛ በኦርቶዶክስ በተለይ ደግሞ በአፖስቶሊክ ቸርቾች በሐዋርያን አብያተ ክርስቲያናት ሐዋርያውያን በሚባሉ አብያተ ክርስቲያናት ውስጥ ነገረ መለኮታችን ዝም ብሎ ዝሩ በሆነ የቃላት ጨዋታና የመጽሐፍ ቅዱስ ትርጉም ብቻ ሳይሆን በቤተክርስቲያን አባቶች ሐሳብ ፍሮኒማም ጭምር የተቃኘ ስለሆነ የምንጠቀመውም ቃላት ጭምር ከቤተክርስቲያን አባቶች የሚመዘዝ ነው። በተለይ ደግሞ ለነገረ መለኮት በጣም አስፈላጊ ሲሆኑ ለምሳሌ ብንወስድ ቴዎቶኮስ የሚለውን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ናት የሚለው የቅዱስ ቄርሎስ ትምህርት አንድ ሰው እመቤታችን ቅድስት ድንግል ማርያም አካላዊ ቃልን በስጋ ስለወለደችው ወላዲተ ሰብ እንበላት ያስገኘችው ሰውን ስለሆነ መለኮት ከእርሷ ጊዜው ስላልጀመረ ቢል ሐሳቡ ልክ ቢሆንም ቃል አጠቃቀሙ ግን ከቤተክርስቲያን ህብረት የተለየ ስለሆነ ይህንን ቃል አጠቃቀም ጭምርም አንቀበሉም ማለት ነው እና የቤተክርስቲያን አባቶቻችን ይህንን
ጌታ የኛን ሕማም ነሳ፣ የኛን ጉስቁልና ነሳ ለማለት ጉስቁልና የሚለውን ድቀተ ባህሪ የሚለውን ቃል መጠቀም ካላፈሩ እኛም አናፍርበትም። ከዚህ የተነሳ ድቀተ ባህሪ የሚለውን ከዚህ አንጻር እንመለከተዋለን ማለት ነው። ልብ ልትሉት የሚገባው ነገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳም በገነት ሳለ ኢመዋቲ ነበረ። ለመሞትና ላለመሞት ስልጣን ነበረው። በኋላ ከእርሱ የሚወለዱ ልጆች ግን ከእርሱ በመወለዳቸው ምክንያት ይህ አዳም በገነት የነበረው ስልጣን ነፃ ፈቃድ በመሞት ላይ ባለመሞት ላይ የመምረጥ ስልጣን በሞት ላይ የነበራቸው ነፃ ፈቃድ በእነርሱ ላይ አልነበረም። የሚሞተው ይህንን ስጋ ነው የያዘው የሚለው የቤተክርስቲያን አባቶች ትምህርትም ጭምር ነው። ቅዱስ ሳዊሮስ ዘአንጾኪያ ብቻ አይደለም ማለት ነው። ከዚህ ውስጥ አሁን የቤተክርስቲያን አባቶችን ትምህርት ከውጪ ከሃይማኖተ አበውና በዚሁም ደግሞ በኢትዮጵያ ቤተክርስቲያን ከምንጠቀምባቸው ውስጥ ከቅዱስ ቄርሎስ ዘእስክንድርያ ከአምደ ሃይማኖት እንጀምር። በሳዊሮስ ዘአንጾኪያና በዩሊያኖስ ጊዜ በቅዱስ ቄርሎስ ትምህርት በዮሐንስ አፈወርቅ በእነዚህ የቤተክርስቲያን አባቶች ጽሑፍ ክርክር ነበርና ከቅዱስ ቄርሎስ የተወሰኑ እንትኖችን ላሳያችሁ ማለት ነው። ኦን ዘ ዩኒቲ ኦፍ ክራይስት ቅዱስ ቄርሎስ እንዲህ ይላል። በእንተ ተዋሕዶተ ክርስቶስ በእኛ ድርሳነ ቄርሎስ ተብሎ እንዲሁ ተተርጉሟል። በዚህም ምክንያት ይላል በእኛ መልክ ተገለጠ ማሳኒ የሆነንም ስጋ ኤቦዲ ሰብጀክት ቱ ኮራፕሽን ነው የሚለው። ማሳኒ ወይም ደግሞ ለጉስቁልና የተገዛን ስጋ የሆነንም ስጋ እንደ ባህሪው ስርዓት ነሳ ይላል። እንደ ባህሪው ስርዓት ከባህሪው ሳይለውጠው በዛው ባህሪ ስርዓት ነሳ። እርሱ ራሱ ከአብ ሕልውና ስለተወለደ ሕይወት ነውና የራሱን ገንዘብ ሕይወትን በስጋ ሊያኖርበት ስለወደደ ይላል። የራሱን ሕይወትነት ገንዘብ በስጋ ሊያኖርበት ስለወደደ ማሳኒ የሆነን ለጉስቁልና የተገዛን ሰውነት ነሳ እና አሁን የክርክሩ የቱ ጋር ነው የሚያወዛግበው? ክርስቶስ ሰው ሲሆን ምን ያክል ነው ስለኛ ራሱን ዝቅ ያደረገው የሚለው ላይ ለዩሊያኖስ ክርስቶስ ይህን ያክል ራሱን ዝቅ ማድረጉ በቃ ተገቢ ያልሆነ መስሎ ታየው። ልክ እንደ ሙስሊሞች ወይም ሌላ እግዚአብሔር እንዴት ሰው ይሆናል ብለው እንደሚሳለቁ አንዳንድ ሰዎች ማለት ነው። ዩሊያኖስም የክርስቶስ ይህን ያክል ሰው መሆን ሰውን ወዶ ይህን ያክል ከጉስቁልናችን መሳተፍ እሱን የሚያራክሰው ስለመሰለው ከዚህ ለመጠበቅ ፈለገ። የቤተክርስቲያን አባቶች ግን ክርስቶስ ይህን ያክል ስለኛ ወርዶ ከጉስቁልናችን ከሕማማችን መሳተፉን በጣም ደስ እንደሚል ነገር ስለሆነ የሚያዩት የቤተክርስቲያን አባቶች ሲያፍሩ በግልጽ ነው የሚናገሩት። እና ቅዱስ ቄርሎስም አሁንም 126ኛው ላይ እንደገናም ይህንንም ስም ዳግማዊ አዳም የሚለው ማለት ነው የሚሰጠው በስጋ ከአዳም ተገኝቶ በምድር ላሉት ሁሉ ዳግማዊ ጥንት ሆኗቸው ባሕርየ ሰብን በራሱ ውስጥ በአዲስ ሕይወት በቅድስናና በኢማሳኒነት በትንሣኤ ኃይል ስለለወጠው ነው። ቅዱስ ሳዊሮስ ዘአንጾኪያ እንደሚለው ጌታ ኢማሳኒ የሆነው ኢመዋቲ የሆነው ኢንኮራፕተብል የሆነው ከጉስቁልና ውጭ የሆነው ከትንሣኤ በኋላ ነው፣ ልክ እንደ ማንኛውም ሰው። ቅዱስ ቄርሎስ ዘእስክንድርያ በተመሳሳይ መልኩ ልክ እንደዚሁ ይላል ማለት ነው። እና ቅዱስ ቄርሎስ ደግሞ በሃይማኖተ አበው ዘቄርሎስ ምዕራፍ 78 ክፍል 48 ቁጥር 23 ላይ እንዲህ ይላል። ወደነሰ ንብር እስመ በአሊወቱ ለአዳም ማሰነ ህላዊሁ ለእጓለ እመሕያው። እኛ ግን በአዳም ትእዛዝ ማፍረስ የሰው ባህሪ ተጎድቶ ነበርና ወቀነየ አልባቢነ ነቀል ቃለ ፍትወት ዘስጋ ወበንተዝ ደለዎ ይኩን ቃለ እግዚአብሔር ሰባ ከመ ያድኅነነ ለእለ ህለዋን ዲበ ምድር ወይሬሲ ስጋሁ ለሰብ ለዘኮነ ለሙስና። ተጎድቶ ነበርና በስጋም የሚሰራ የፈቲው ጾር በልቡናችን ሰልጥኖ ነበር። ስለዚህም በዚህ ዓለም ያለን እኛን ያድነን ዘንድ ፈቲውንም በመውደድ ለጥፋት ሆኖ የነበረ የሰውን ስጋ የእርሱ ስጋ ያደርገው ዘንድ ይላል።
የእግዚአብሔር ቃል ሰው ሊሆን ተገባው፣ ሕይወትንም የሚሰጥ ሕይወት ነውና ይላል። ፍዳንም አጠፋ ወአብጠለ ሙስና ፍዳንም አጠፋ። ተስማሚ ፈቃድ ከመውደድም የምትገኝ የፈቲው ጾርንም አጠፋ። ይህ የሚነገር ነገር ለአንድ የእግዚአብሔር ቃል አይደለም፣ እርሱስ በጊዜው ሁሉ በባህሪው ጸንቶ እንዲኖር የታወቀ ነው። በአዳም ትእዛዝ ማፍረስ በመጣው ፍዳ በነበርን ጊዜም ያለ እንቅፋት ኃጢአት ከመጣሙ ከሞት ጋር ፈርሶ በስብሶ መቅረት ያመጣብን ነበር። ሰውም በሆነ ጊዜ ንስጥሮስ እንደተናገረ በኅድረት ሰው አልሆነም። ሰው እንደሆነ የባህሪ አምላክ እርሱ በባህሪው ጸንቶ እንደኖረ እናምናለን እንጂ። ልብ በሉ። ቅዱስ ቄርሎስ ቅድም ያነበብኩላችሁ ኦን ዘ ዩኒቲ ኦፍ ክራይስት ላይ ቅዱስ ቄርሎስ ጌታ ወደ ምድር መጥቶ ሰው የሆነው ፈቲውና ጾር በሰለጠነው በስጋችን ላይ ከዚህ ሰውነትን መካፈልን አላፈረም። ቅዱስ አትናቴዎስ ዘእስክንድርያ በሃይማኖተ አበው ምዕራፍ 27 ክፍል 12 ላይ ቁጥር 12 ላይ የጌታን ሰው መሆን ሲናገር ወበንተ ዝንቱ ንታበል ከመ ንበል እስመ ሕማም ዘተወቅፎ ብካይ ወሞት ዘሥጋ ውእቱ እንተነሳ እምድንግል ይላል። ስለዚህም የተቀበለው ለቅሶ፣ ሕማም፣ ሞት ከድንግል የነሳው የሥጋ ገንዘብ ነው እንል ዘንድ እንወዳለን። ሞት፣ ሕማም፣ ለቅሶ ከድንግል የነሳው ሥጋ ገንዘብ ነው። ከዚህ በላይ ግልጽ ሊሆን አይችልም። ቅዱስ ሳዊሮስ ዘአንጾኪያም በሃይማኖተ አበው ወካይበ ይቤ ይጸብኦ ለጸላይ በኃይለ መለኮቱ አላ ምኦ በሥጋም ዘይሐምም ወይመውት ከመ በዝንቱ ሥጋ ኢይብአ ኃጢአት ቦአ ላዕለ ኩሉ ወበዝንቱ ሥጋ ተመስወ ርኩሰተ ኃጢአት ወዝንቱ ሥጋ ሞአ ለመላእክ ኃጢአት ይላል። ዳግመኛም በመለኮቱ ኃይል ዲያብሎስን አልተዋጋውም፣ በጽና ኃይለ መለኮቱ አይደለም ዲያብሎስን የተዋጋው ይልና ቅዱስ ሳዊሮስ ዘአንጾኪያ በሚታመም በሚሞት ሥጋ ድል አደረገው እንጂ። ዳግመኛም በዚህ ሥጋ ወደዚህ ዓለም እንዳይመጣ በኃጢአት ምክንያት በሁሉ ላይ ሞት ተፈርዷልና በዚህም ሥጋ የኃጢአት ፍዳ ጠፋ። ይህ ሥጋም ኃጢአትን ያለማ ዲያብሎስን ድል ነሳው አለ ቅዱስ ሳዊሮስ ዘአንጾኪያ በሃይማኖተ አበው። ቅዱስ ሳዊሮስ ዘአንጾኪያ በሃይማኖተ አበው ለዩልያኖስ በላከው መልእክቱ ማለት ነው። ከዛ ሲቀጥል ቅዱስ ጎርጎርዮስ ዘኑሲስ እንዲህ ይላል። በሃይማኖተ አበው ቅዱስ ጎርጎርዮስ ዘኑሲስ ምዕራፍ 66 ቁጥር 18 ላይ ወተስጉት ውሂ ምስጢር ዘኢይትረከብ ወኢይትነገር ትስጉት እሙን ዋቆ ምታት አላ ፈጠረ ሎቱ ሥጋ ዘይትኤረይ ምስሌነ በተወክፎ ሕማማት ረሃብ ወፅብ ወድካም በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ በከመ ስማ ኮኑ ወንጌላውያን። ሰው መሆኑም እውነተኛ የማይመረመር የማይነገር ምስጢር ነው። ሰው መሆኑም እውነተኛ እንጂ ምታት አይደለም። መከራን፣ ረሃብን፣ ጽምን፣ ድካምን በመቀበል ከእኛ ጋር አንድ የሚሆን ሥጋን በፈቃዱ በአባቱ በመንፈስ ቅዱስ ስም ፈቃድ ፈጥሮ ተዋህደ እንጂ ወንጌላውያን እንደመሰከሩ ይላል። ከዛ ሲቀጥል ቅዱስ ዮሐንስ አፈወርቅ ደግሞ በጣም ግልጽ በሆነና የሰውን ልብ በሚማርክ መልኩ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ እንዲህ ይላል። በሃይማኖተ አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 63 ከቁጥር 1 ጀምሮ እንዲህ ይላል። ወካዕበ ይቤ ዝንቱ አብ ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሳት ዘቁስጥንጥንያ። ይህም ዳግመኛም ይህ የቁስጥንጥንያ ሊቀ ጳጳሳት የከበረ አባት ዮሐንስ አፈወርቅ የተመሰገነ ሐዋርያ ጳውሎስ ወደ ዕብራውያን የጻፈውን መልእክት በተረጎመበት አንቀጽ እንዲህ አለ። ይኸውም ከትርጓሜው 7ኛው አንቀጽ ነው። የተዋህደውን ሥጋ ከመላእክት ባህሪ የነሳው አይደለም፣ ከአብርሃም ባህሪ ነሳው እንጂ። ለዚህ ታላቅ ፍቅር አንክሮ ይገባል። ከእግዚአብሔር ዘንድ ለሰው ወገን ለተደረገ ለማይመረመር ለዚህ ፍቅር አንክሮ ይገባል። ይህ ለመላእክት ያላደረገው ነው ይልና ለቡ ዘተብህለ ወይ ተሐሊ ከመንስቲት ክብር ኢቲ ዘነሳ እግዚአብሔር ምኔነ እስመ ኢወሃበ ዘንተ ለመላእክት ወይ ህላዌ መላእክት እንተ ተወክፈቱ አላህ ህላዌ ዚአነ። ትርጉሙ ምንድን ነው? የተነገረውን አስተውል፣
እግዚአብሔር ከኛ ባህሪ የተዋህደው ተዋህዶ ጥቂት ክብር አይምሰልህ፣ ይህንን ለመላእክት አላደረገውምና የመላእክት ባህሪውም አልተዋህደችውምና የተዋሃደችው የኛ ባህሪ ናት እንጂ ባህሪያችንን ተዋህዷል እንጂ ከባህሪያችን ከፍሎ ተዋሃደ ለምን አላለም ይላል። ከዛ ልብ በሉ ወዳጁ እንደኮበለለ እስኪያገኘውም ድረስ እንደሄደና እንዳገኘው ሰው የእኛ ባህሪ እንደዚህ ከእግዚአብሔር ተለይታ ነበርና። የማን ባህሪ? የእኛ ባህሪ ከእግዚአብሔር ተለይታ ነበርና ከእርሱም ፈጽማ ርቃ ነበርና ስጋ በመሆን ገንዘብ እስኪያደርጋት ደርሶ ፈጥኖ ፈለጋት። ከእግዚአብሔር የኮበለለችውን ያቺን ባህሪ ከእግዚአብሔር የጠፋችውን ያቺን ባህሪ ፈልጎ ፈጥኖ ፈለጋት፣ እሷም ተዋህደችው ይላል። የተዋሃደው ያቺ የወደቀችው ያቺ ከእግዚአብሔር ኮብልላ የነበረችው ራሷ ባህሪ ናት። እርሷም ተዋህደችው። ይህንንም ተዋሂዶን እኛን በመውደድ እንዳደረገው የታወቀ ነው። እኛን በመውደድ እንዳደረገው የታወቀ ነው። ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል። እንደ ዩሊያኖስ ወይም እንደ ሙስሊሞች ወይም ደግሞ ዩሊያኖስን እንደሚከተሉ ሰዎች የቤተክርስቲያን አባቶች ክርስቶስ የእኛን የወደቀውን ባህሪ ክርስቶስ የእግዚአብሔር ልጅ የእግዚአብሔር ቃል የእኛን የታመመውን የጎሰቆለውን ሰውነት ባህሪ በመንሳቱ የሚሸማቀቁ ሳይሆን ይህ ምስጢር እንዴት ያለ ከፍ ከፍ ያለ የረቀቀ አንክሮ የሚገባው ምስጢር ነው እያሉ ይመሰጡበታል እንጂ አያፍሩበትም። እና ክርስቶስን የጎሰቆለ ስጋ ነሳ ማለት በኃጢአት ነሳ ኃጢአተኛ የሆነውን ስጋ ነሳ ማለት ሳይሆን፣ ማለትም አውግስጢኖስ እንደሚለው ሰው ሲወለድ አደፍ ጉድፍ ያለበት ሰው ሲወለድ ኃጢአት ይዞ የሚወለድ ከመሆኑ የተነሳ ሰው በባህሪው ኃጢአተኛ ሆነ የሚሉ ስላሉ እና እንደ አውግስጢኖስ እኛ ማንኛውም ሰው ሲወለድ ኃጢአትን ይዞ ይወለዳል ብለን አናምንም። ነገር ግን ያቺ የወደቀችው ከእግዚአብሔር ፈቃድ ተለይቶ የነበረውን ሞት የተፈረደበትን ራሱን ስጋ ተዋሃደ። ያን ስጋ ተዋህዶ ግን የእግዚአብሔር ቃል እዛው አላስቀረው፣ አንክሮ ይገባል ይልና ከእግዚአብሔር ጋር በመተካከል የሚኖር ስጋ ነው። መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ስጋ ከእኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን ይላል ዮሐንስ አፈወርቅ። የእግዚአብሔር ቃል ወደ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም የታመመውን የወደቀውን የጎሰቆለውን ስጋችንን በኃጢአት አይደለ ከእግዚአብሔር በመውደቁ መልካም ስራው ምንም ጥቅም የሌለው የሆነውን ያንን ራሱን ባህሪ ሲዋሃድ አላፈረብንም። የተዋሃደው ውሳጤ መንጦላይት በዘባነ ኪሩብ በየማነ አብ መላእክት እንዲሰግዱለት፣ አለቆች እንዲንበረከኩለት፣ ሱራፌል እንዲቀድሱለት፣ ኪሩቤል የሚሸከሙት ስጋ ሆነ። ከዛም በኋላ ቅዱስ ዮሐንስ አፈወርቅ ለዝንቱ ሶበ እዝከሮ ብዙሃ ጊዜያተ አነክር እምኔሁ ወእዴምም ወእኔጽር ብዙሃ ክብራተ ዛልወቱ ወሰን ዘረከበ እጓለ እመሕያው ወፍቅረ አብይ ዘይትነከር ዘረከበ ህላዌነ ዘእምእግዚአብሔር። ይህን መልሼ ባሰብኩት ጊዜ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችንን ያገኘውን ታላቅ ፍራይቺ ከዚህ የተነሳ እደነቃለሁ አለ ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ እንግዲህ ቅዱስ ዮሐንስ አፈወርቅን የማይቀበል አብያተ ክርስቲያናት የለም ምድር ላይ ማለት ነው። እና ቅዱስ ዮሐንስ አፈወርቅ እንደ ዩሊያኖስ እና እንደ ግማሽ ሙስሊሞች የክርስቶስ የእግዚአብሔር ቃል ሰው ሲሆን ከሕማማችን መሳተፍን አላፈርም። እኛም ከጉስቁልናችን መሳተፉን ባለማፈሩ ከጉስቁልናችን ተሳተፈ። በእውነት ሕማማችንን ታሟል፣ ሞታችንን ሞቷል፣ የሚሞተውን ስጋችንን ድካማችንን ተካፍሏል፣ በሰማያትም በየማነ አብ አስቀምጦታል ብለን መናገርን አናፍርም ማለት ነው። እሺ ከዛም በኋላ እነ ቅዱስ ቴዎዶሲዎስ አለ። ቅዱስ ቴዎዶሲዎስ በነገራችን ላይ ቃለ ግዝትም ጭምር አለ። በመጨረሻ ግን ከቅዳሴ ሐዋርያትና ከቅዳሴ ማርያም ትንሽ የተወሰነ ነገር አንብቤላችሁ ለማጠቃለል ሞክራለሁ። ከዛ የምትቸኩሉ ትሄዱና የቀሩትን ስለ እመቤታችን ቅድስት ድንግል ማርያም የተወሰነ እንነጋገራለን ማለት ነው። እና ቅዳሴ ሐዋርያት ላይ እንዲህ ይላል። ቅዳሴ ሐዋርያት ላይ ገጽ 123 ላይ ይበል ሕዝብ ይላል።
ናምን ከመዝንቱ ውእቱ በአማን ናምን ህዝቡ ይላል አንድምታው ህዝቡ የተነሳው ይህ እንደሆነ በእውነት እናምናለን። አንድም ማንሳቱ የትንሣኤው አምሳል እንደሆነ በእውነት እናምናለን ይበሉ። ይበል ካህን ይልና አንቃ ሄደው ሰማይ ሀቤከ ሀበ አቡሁ። ከዛ አንድምታው ምን ይላል? ሀቤከና ሀበ አቡሁ አንድ ወገን ነው። ማለትም ወደ አንተ ወደ አባቱ አመለከተ ይልና ሀተታ ስጋው ደሙ ይለወጥልን ባላችሁ ጊዜ ወደ ሰማያዊ አባታችሁ አመልክቱ ለማለት ለአብነት አንድም ህብስቱን በመለወጥ አንድ ነን ሲል፣ አንድም ህብስቱን የምለውጥበት ስልጣን ከአንተ ጋራ አንድ ነው ለማለት አይኮተ ጸለየ። አንድም ይልና አባቱን አመሰገነ ለራሱ ድህነት ይሻ የነበረን ስጋን ከባህሪ ልጅህ ጋር አዋህደ ድህነትን የሚያድል አደረከው ይላል። እና ጌታ የነሳው ስጋ ያልጎሰቆለ ነው፣ አዳም ከመውደቁ በፊት የነበረ ነው የሚለው አይደለም። በውጪ በጥንት በኢትዮጵያ ሊቃውንትም ድርሳናት ፈጽሞ የሌለ የማይታወቅ አዲስና እንግዳ የሆነ ትምህርት ነው። እና ይህ በነገራችን ላይ አንዳንድ ትምህርቶችና ኑፋቄዎች ዝም ብሎ ሊታለፉ ይችላሉ። አንዳንድ ትምህርቶች በቃ እንደው ከተግባባን እንግባባ፣ ካልተግባባን ደግሞ ይቅና ተባብለን የምንለያይባቸው ነገሮች አሉ። አሁን ለምሳሌ አስቀድሜ የነገርኳቸው አሉ አይደለ? ሰው እግዚአብሔርን ይመስለዋል፣ መልክና ምሳሌ ያለው። ይህ መልክና ምሳሌ ያለው ነገር የአንድ ነገር ሁለት ስም ነው ወይስ መልክ ለብቻው ምሳሌ ለብቻው ነው? መልክ ለብቻው ምሳሌ ለብቻው ነው የሚለውን ቄርሎስ ቅዱስ ቄርሎስ ለብቻው የቅዱስ ቄርሎስ ሐሳብ አሁን እኔ ቅዱስ ቄርሎስ ሐሳቡ ይስማማኛል። ከመጻሕፍትም በአመክንዮም ከሁሉ ይልቅ ከቀጰዶቅያ አባቶችም ከእስክንድርያ አባቶችም የተለየ ትምህርት ቢሆንም የእሱ ይህንን የቅዱስ ቄርሎስ ስላሳመነኝ እሱን ይዤ እሄዳለሁ። ሌላ ሰው ይመጣና አይ ጎርጎርዮስ ነው የምቀበለው ካለ የቅዱስ ጎርጎርዮስ ይዞ ይሄዳል። ይቅና ተባብለን እንሄዳለን። ይህ ግን የጌታን እውነተኛ ሰው የመሆኑን ነገር አታክ የሚያደርግ ነገር ወይም ደግሞ የሚያጠቃ ነገር በቤተክርስቲያን ፈጽሞ ተቀባይነት አይኖረውም ማለት ነው። እና አሁን በደንብ እንድትሰሙት ከቅዳሴ ሐዋርያት ያለውን ልድገምላችሁ። ገጽ 123 ላይ ይበል ካህን ከመጀመሪያው ጀምሮ አገባቡ ሌላ ነው፣ ከላይ ከፍ ብለህ ብታነበው ሌላ ነው ምናምን ትርጉሙ እንዳይሉ ሰዎች ከመጀመሪያው ጀምሬ ላንብብላችሁ። ይበል ህዝብ ከሚለው ማለት ነው። ይበል ህዝብ ነአምን ከመዝንቱ ውእቱ በአማን ነአምን ህዝቡ የተነሳው ይህ እንደሆነ በእውነት እናምናለን። አንድም ማንሳቱ የትንሣኤው አምሳል እንደሆነ በእውነት እናምናለን ይበሉ ይላል። ከዛ ቁጥር 9 ላይ ይበል ካህን ይላል አንቃይደወ ሰማየ ሀቤከ ሀበ አቡሁ። ሀቤከና ሀበ አቡሁ አንድ ወገን ነው ይላል ትርጓሜው ሲያቃናው። ወደ አንተ ወደ አባቱ አመለከተ ይልና ሀተታው ስጋው ደሙ ይለወጥልን ባላችሁ ጊዜ ወደ ሰማያዊ አባታችሁ አመልክቱ ለማለት ለአብነት አንድም ህብስቱን በመለወጥ አንድ ነን ሲል፣ አንድም ህብስቱን የሚለውጥበት ስልጣን ከአንተ ጋር አንድ ነው ለማለት ሀቤከ ሀበ አቡሁ ያለው ማለት ነው። ሲተረጉም አይኮተ ጸለየ ይልና አንድም አባቱን አመሰገነ ይልና ልብ ብላችሁ አዳምጡኝ። ለራሱ ድህነት ይሻ የነበረ ስጋን ከባህሪ ልጅህ ጋር አዋሂደህ ድህነትን የሚያድል አደረግከው። አሁን ይህ ተተርጉሞ ለራሱ ድህነት ይሻ የነበረ ስጋ ማለት ጸሐፊው ወይም ደራሲው ወይም መተርጉሙ እዚህ ጋር ያለው ለራሱ ድህነት ይሻ የነበረ ስጋ ማለት ከአዳም ከውድቀት በፊት የነበረው ስጋ ለማለት ፈልጎ ነው ተብሎ ሊተረጎም አይችልም። ወይ ጸሐፊው አማርኛ ያቅም ወይ የሚተረጉመው ደግሞ ልክ አይደለም እና ጸሐፊው ደግሞ ሊቅ እንደሆነ እናምናለን። ስለዚህ የራሳችንን ትምህርት መጽሐፍ ላይ ከመጨመር ይልቅ የቤተክርስቲያን ትምህርት መቀበል የሚገባ ነው ማለት ነው። እሺ ለማጠቃለል እሞክራለሁ እና በቃ በመጨረሻ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም ብዙ ሳላብዛዛ ወይ 5 ደቂቃ ነገር ብያችሁ ላይቡን እናጠቃልለዋለን ማለት ነው። በአጭሩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳም በገነት ሳለ የነበረው ሰውነት አለ። ከአዳም የእግዚአብሔርን ሕግ ካፈረሰ በኋላ ቅድስናውን አጣ፣ በጸጋ እግዚአብሔር ተራቆተ፣
ኃጢአት በአእምሮ ላይ የሚሰለጥንበት ደካማ ፍጥረት ሆነ እና በመሞትና ባለመሞት ይመርጥ የነበረው በመሞትና ባለመሞት ላይ ነፃ ፈቃድ የነበረው ላለመሞት ስልጣን የነበረው አዳም ከዚህ በኋላ በግዱ ይሞታል። ከዚህ በኋላ መሬት ስለሆነ ወደ መሬት ይመለሳል። ከዚህ በኋላ አዳም ይሞታል ማለት ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ በሰማያት ሆኖ የሰው ልጅ ተመለከተው። ትምህርተ ኅቡዓት ላይ እንዳለው ከአብ ጋር ሆኖ የሰው ልጅ ሲርመሰመስ በኃጢአት ሲወድቅ ሲነሳ ተመለከተውና አዘነለት። እንዲሁ ሊተወው አልወደደም። ቅዱስ አትናቴዎስ እንዳለው አዳምና በቃ ወደ ገነት ግባ እንዳይለው እግዚአብሔር ፍርዱ መፈጸም አለበት። የእግዚአብሔር ሕግ እንደ ፍርድ ቤት ሕግ ቢጣስ እና ቢቀየር ችግር የሌለው ሕግ አይደለም። ከባህሪው ስለሚነቃ ትእዛዙ ዘላለማዊት ናት እና ደግሞ እግዚአብሔር መሐሪ ነው። አዳምን እንደዚሁ ዝም ብሎ ሊተወው አይችልም። አዳም የሰይጣናት ልጅ ሲሆን የእግዚአብሔር ልጅ ሆኖ ተፈጥሮ ለገሃነመ እሳት ሲሰጥ ዝም ብሎ እግዚአብሔር ሊመለከት አይችልም። አዳምን ማዳን እግዚአብሔር አነሳሰው ማለት። ስለዚህም የሚወደውን አንድ ልጁን አካላዊ ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር ለመምጣት በወደደ ጊዜ ወሶበ ረከበ ሥጋ ቅድስተ ወነፍሳ ቅድስተ ይላል ቅዱስ ዮሐንስ አፈወርቅ። ከእመቤታችን ከቅድስት ድንግል ማርያም ትምክህተ ዘመድነ የባሕርያችን መመኪያ ከምትሆን አደፍ ጉድፍ ከሌለባት በሁሉ ነገር ንጽሕት የሆነች እመቤታችን በጸጋ እግዚአብሔር ቅዱስ አባ ጊዮርጊስ ዘጋስጫም እንዳለው ሊቁ አባ ጊዮርጊስ ውእቱኬ ጰራቅሊጦስ ዘአቀባም ከርሰማ ከመ ኢትጌጊ ለዓለም እንዳትበድል ኃጢአት በእርሷ እንዳይሰለጥንባት በእግዚአብሔር ጸጋ የተጠበቀች እናቱ እመቤታችን ቅድስት ድንግል ማርያም ከእርሷ ንጹሕ ሥጋን ከእርሷ ንጹሕ ነፍስን ነሳ። ከእርሷ ንጹሕ ሥጋን ከእርሷ ንጹሕ ነፍስን ነሳ። ይህንን ሰውነት ግን ያዳነው አስቀድሞ ወደ ነበረው አዳምና ሔዋን በገነት ወደ ነበሩበት ሥጋ በመለኮታዊ ኃይሉ ለውጦ ሳይሆን ሳያፍርበት ይህን የሚራበውን ይህን የሚጠማውን ይህን ለሞት የተገዛውን ሞት በላዩ ላይ የሰለጠነበትን ሥጋ ገንዘቡ አደረገ። በአባቱ በእርሱ በመንፈስ ቅዱስ ፈቃድ መጣ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። የተወለደው ሊሞት ነው። ጌታ ከሌሎች ሕፃናት የሚለየው ማንም ሕፃን ሊሞት አይወለድም ሊኖር እንጂ፣ እርሱ ግን ሊሞት ተወለደ። ከእመቤታችን ንጽሕት ሥጋዋን ንጹሕ ሥጋዋን ንጹሕ ነፍሷን ከእርሷ ነሳ። አዳምን በጎሰቆለው ሰውነቱ በደከመው ሰውነቱ መድኃኒት ሆነለት። በመስቀል ላይ ሞትን ሻረው። ከዚህ በኋላ ሞት ኃጢአት የሚያበቃበት ክርስቲያኖች ለአዲስ ልደት የሚሸጋገሩበት ሆኖ የሞትን ትርጉም ቀየረው ማለት ነው። ስለዚህ ሰዎች ሞትን የሚፈሩት ሳይሆኑ ሞትን የሚናፍቁት ሆኑ ማለት ነው። ሞትን የሚናፍቁት ሆኑ ማለት ነው እና ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ የነሳው ሥጋ ከእመቤታችን ከቅድስት ድንግል ማርያም የነሳው ሥጋ ለሞት የተገዛውን ቅዱስ ሳዊሮስ ዘአንጾኪያ እንዳለው የታመመውን የደከመውን ይህንኑ ራሱ ሰውነታችንን ነው እና ቅዱስ ዮሐንስ አፈወርቅ እንዳለው በዚህ የጌታ ግብር ሰዎች ቅር ሊሰኙና ሊያፍሩበት ሳይሆን ልክ እንደ ሙስሊም ሲሆን እንዴት እግዚአብሔር እንዴት እንደዚህ ይሆናል፣ እግዚአብሔር እንዴት እንደዚህ ሊደርስበት ይችላል ብሎ ከመመካት ይልቅ በእግዚአብሔር ልጅ ሞት በእግዚአብሔር ልጅ የኛን ሥጋ መልበስ ደስ እያለን አንክሮ ተደሞ ይገባል እያለን እናልፈዋለን ማለት ነው። በጣም ብዙ ይቀራል እውነቱን ለመናገር። ለዛሬ ግን ይብቃል መሰለኝ። ይቆየ ነው። ስብሐት ለእግዚአብሔር። የምትጨምሩት ነገር ካለ አኪ ምናምን፣ ካልሆነ ይብቃል። ተወሰነ ነገር የረሱት ነገር አለ። አንዳንድ የሚነሳ ጥያቄ አለ። 2 ጥያቄዎች ይነሳሉ። ትንሽ ነገር ብቻ ለማለት ልሞክር። የመጀመሪያው ምን መሰላችሁ? የመጀመሪያ የሚነሳ ጥያቄ አለ። የመጀመሪያው የሚነሳው ጥያቄ ክርስቶስ የጎሰቆለውን ሥጋ ከያዘ ይላል ጁሊያን። ከድሮ ጀምሮ ዩሊያኖስ የሚባል የቤተክርስቲያን ነቀርሳ ከድሮ ጀምሮ ዩሊያኖሳውያንም አርቲክሉን ስለለቀው ታዩታላችሁ። ክርስቶስ የነሳው ሥጋ ይቅርታ እንዴ አይሰማል ጫናልኩ ሰማይ ዩሊያኖስን የቤተ ክርስቲያን ነቀርሳ ስጥ ምን ይሄ ነው? ቅድም ትል ምና አራቶኝ የዘማው ዩሊያኖስ የኢርሲያን ትል በጌታ ይጠቀሙ ለመናፍቃን ማለት
መጠቀም አለብን። ያበደ እሺ፣ ስለ ነቀርሳው ቀጥል። እሺ እና ምን መሰላችሁ ዩሊያኖስ ምን ይላል? ክርስቶስ የነሳው ስጋ የጎሰቆለ ከሆነ የጎሰቆለው ስጋ ጭምር ድህነት ስለሚያስፈልገው ክርስቶስ ድህነት ያስፈልገዋል ማለት ነው የሚል አንድ ፌመስ ጥያቄ ያላቸው ዩሊያኖሳውያን በሙሉ ማለት ነው። አሁን አንድ ሰው ዩሊያኖሳዊ ነው ወይስ አይደለም የሚለው እኔ ድሮ እንደውም የሚመስለኝ ይችኛዋ ጥያቄ ናት። እና ክርስቶስ የነሳው ስጋ የጎሰቆለ ነው ካላችሁ የጎሰቆለ ድህነት ስለሚያስፈልገው ክርስቶስ የነሳው ስጋ የጎሰቆለ ከሆነ ክርስቶስ አዳኝ ያስፈልገዋል ማለት ነው የሚል ጥያቄ ያነሳሉ። እና የመጀመሪያው መልስ ምን መሰላችሁ? ክርስቶስ የነሳው ስጋ የጎሰቆለ ነው ማለት ሌላ የሚያድነው አካል ያስፈልገዋል ማለት አይደለም። የቤተክርስቲያን አባቶች እንደዛ ላሉ። በተለይ ደግሞ ኢትዮጵያውያን እኛ እንደዚህ አንልም። ዘወትር በምንደግመው ውዳሴ ማርያም ዘዓርብ ላይ ዘዚአነ ሞተ ነፃ ወንቲአሁ ሕይወተ ወሀበነ ቅዱስ ኤፍሬም የእኛን ሞት ነሳ የእርሱን ሕይወት ሰጠን ይላል። የእኛን ሞት ስለነሳ ቅዱስ ኤፍሬም ሱሪያዊ የእኛን ሞት ሲነሳ ለእሱ የሚያድነው ከሞት የሚያድነው ሌላ አካል ያስፈልጓል እያለ በፍጹም አይደለም። የእኛን ሞት ስለነሳ ሌላ ከሞት የሚያድነው አካል ያስፈልጓል ማለት እንዳልሆነ የእኛን ጉስቁልና ስለነሳ በጽና ኃይለ መለኮቱ ይፈውሷል እንጂ ከጉስቁልና ሌላ የሚያድነው ያስፈልጓል ማለት አይደለም። ይህ ዩሊያኖስና ተከታዮቹ ቁጭ ብለው ሲደብራቸው የፈጠሩት ጥያቄ ነው ማለት ነው። ሌላ ከቅዳሴ ማርያም ጋር ተያይዞ የሚነሳ አለ። ከቅዳሴ ማርያም ደግሞ ላንብብላችሁ፣ ቅድም አነበዋለሁ ብዬ ረስቶታል። እንዲህ ይላል፣ ቀኙን መርገም ያልወደቀበት፣ ልብ ብላችሁ ስሙ፣ ቀኙን መርገም ያልወደቀበት 7ቱን ዘመን በገነት የነበረ የአዳምን ስጋ አደረገ ይላል። ይህስ አይደለም ይላል ቅዳሴ ማርያም ትርጓሜው። ይህስ አይደለም ማለት 7ቱ ዘመን በገነት የነበረ የአዳምን ስጋ አደረገ የሚለው አይደለም። ሊቁ ለብሰ ለዘአበሰ ይለዋል። ሊቁ ምን ይለዋል? ለብሰ ለዘአበሰ። ለብሰ ማለት ለበሰ፣ ነሳ፣ ወሰደ ማለት ነው። ለዘአበሰ ማለት የበደለውን እርሱን ለበሰው ይላል። እና እኛ በጌታ የእኛን ሕማሙን በመከፈል ጉስቁልናውን በመካፈሉ እኛ አናፍርበትም። ይልቁኑ ደግሞ ቅድም እንዳልኳችሁ እንደ ዮሐንስ አፈወርቅ እንደ ቄርሎስ ደስ ብሎ ለዚህ ነገር አንክሮ ተደሞ ይገባል ብለን እናልፈዋለን ማለት ነው። ሌላ ትንሽ ነገር ልበላችሁ መሰለኝ፣ በጣም እንትን አለኝና ትንሽ ነገር ልበላችሁና የመጨረሻችን ይሆናል ማለት ነው። ብዙ ደቂቃ አልወስድም፣ 3 ደቂቃ ብቻ ትሰጡኛላችሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም በቤተክርስቲያን አባቶችና በእኛ በሊቃውንት በተለይ ደግሞ ቅዱስ ያሬድ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገሩትን እንደገና ደግሞ በብራና ያለ የቅዱስ አብሮኮሮስ እንግዲህ የዮሐንስ ወንጌላዊ ደቀ መዝሙር እንደሆነ ነው የሚናገረው። ስለ እመቤታችን ቅድስት ድንግል ማርያም የተናገሩትን እናያለን ማለት ነው። የመጀመሪያው እመቤታችን ቅድስት ድንግል ማርያም ልብ እንድትሉ የሚገባው እመቤታችን ቅድስት ድንግል ማርያም ንጽሕት በኩሉ በሁሉ ነገር ንጽሕት የሆነች ከስነ ፍጥረት ወደር የሌላት ከስነ ፍጥረት ማንም ከእመቤታችን ሊደርስ የሚችል ማንም ስነ ፍጥረት የለም። አንዳንድ ሰዎች እመቤታችን ቅድስት ድንግል ማርያም ዳግሚት ሔዋን የተባለችበት ምክንያት ይላሉ። ዳግሚት ሔዋን የተባለችበት ምክንያት ሔዋን በገነት የነበራት ሰውነት በእርሷ ስለተደገመ ነው። ጁሊያን ቃል በቃል ያለውን በነገራችን ላይ የሶሪያ መነኮሳትም ደብዳቤ የተጻፈውን ተተርጉሟል። እሱንም እናሳያችኋለን። እና ከጥንት ጀምሮ አሁንም ዩሊያኖሳውያን ይህንን ይጠቀሙበት ነበረ። በቤተክርስቲያን ታሪክ ለመጀመሪያ ጊዜ የተጠቀመው የውስጦስ ሰማዕት ነው። ሄሬኒዮስም ተጠቅሞታል። ቅዱስ ኤጲፋኒዎስ፣ ቅዱስ ዮሐንስ አፈወርቅ፣ እነዚህን የመሳሰሉ የቤተክርስቲያን አባቶች በሙሉ እመቤታችን ቅድስት ድንግል ማርያምን ዳግሚት ሔዋን ብለዋታል። በጣም ብዙ ጊዜ በጣም ብዙ ቦታ ተብላለች እመቤታችን። አሁን አላብራራውም፣ ግን አንድ የቤተክርስቲያን አባት 2 3 አይደለም፣ አንድ የቤተክርስቲያን አባት እንደው አንድ የቤተክርስቲያን አባት ስሙ የሚታወቅም የማይታወቅም የቤተክርስቲያን አባት ዳግሚት ሔዋን የተባለችበት ምክንያት ሰውነቷ በእርሷ ስለተደገመ ነው ያለ ከዩሊያኖስ ርኩስ በቀር ሌላ ማንም የለም ማለት ነው። እና ይሄ
ዝም ብሎ የሌለ ትምህርት ነው። እመቤታችን ቅድስት ድንግል ማርያም ግን ንጽህናዋ ሔዋን በገነት ከነበረችበት ንጽህና እንኳን ይበልጣል። አይደለም ከሔዋን በገነት ከነበረችበት ንጽህና ይቀርና በሰማይ ካሉ ከኪሩቤልና ከሱራፌል ትበልጣለች። እመቤታችን አምላክን በመውለዷ ምክንያት ከፍጥረት ሁሉ ትበልጣለች። የባህሪያችን መመኪያ ናት። እመቤታችን ቅድስት ድንግል ማርያም ከሰው ዘር ተገኝታ መላእክትን በቅድስና የበለጠች ለመላእክትን ተክህሎሙ ድንጋሌ ሕሊና ይላል ደራሱ። ለመላእክት የሐሳብ ንጽህና አልተቻላቸው። እመቤታችን ቅድስት ድንግል ማርያም ግን በእግዚአብሔር ጸጋ ምክንያት በላይዋ ላይ አንዲት አደፍ ጉድፍ ሳይገኝባት ከኛ ወገን የተገኘች ምንም እንኳን ከአዳም ሕሙም ስጋ የተገኘች ብትሆንም ከሔዋን እመቤታችን የምትበልጥበትን ምክንያት ሔዋን በገነት ሳለች ሁሉ ነገር ተመችቶላት ሁሉ ነገር ተስማምቶላት በጸጋ እግዚአብሔር ተጠብቃ ሰውነቷ በጸጋ እግዚአብሔር ክልል በነበረ ጊዜ ሔዋን ኃጢአት ሰርታ እግዚአብሔርን በደለች። እመቤታችን ግን በበደለ በርኩስ ዓለም በተረገመ ምድር መካከል የተገኘች ንጹሕ ምድር የሆነች እመቤታችን ቅድስት ድንግል ማርያም በሚበድሉ ሰዎች መካከል አልበደለችም። ሔዋን ኃጢአት በሌለበት በዛ በገነት ኃጢአትን ሰራች። ኃጢአት በመላበት እመቤታችን ግን ኃጢአትን አልሰራችም። እመቤታችን ቅድስት ድንግል ማርያም ቅድስናዋ እስከዚህ ንጽህናዋ እስከዚህ ነው ብሎ ሰው ሊናገር አይችልም። ሰው እግዚአብሔር ለሰው ያደረገውን ነገር የሚያየው በእመቤታችን በኩል ነው እና ቅዱስ ጎርጎርዮስ ዘኑሲስ፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሄሬኒዮስ ዘኤዶም ሌሎችም አባቶች እንደሚናገሩት እመቤታችን ቅድስት ድንግል ማርያም ርሥዓተ ሰብ ልማደ አንስት የሰው ጉስቁልና ማለትም በኃጢአት ምክንያት በሴቶች ላይ የሚደርሰው ሕማመ ወሊድ እንደዚህ ያለው ነገር እመቤታችን ላይ ከቶ አልደረሰባትም። እመቤታችንን ጠብቋታል። በሃይማኖት አበውም ከውጭም ካሉ የቤተክርስቲያን አባቶች ጽሑፍ ይህንን ማምጣት በጣም ቀላልና ሌላ ጊዜ የምንሄድበት ነው። እመቤታችን ግን ልብ በሉ፣ የመጀመሪያው ልማደ አንስት ወይም የወር አበባ እንደዚህ ያለው በወሊድ ጊዜ ደግሞ መጨነቅ ማማጥ የለባትም። ማኅተመ ድንግልናዋን ሳይነካ በተዘጋ ማኅተም ጌታችን ከእርሷ ተወልዷል እና ሔዋን የተረገመችው እርግማን በእሷ ላይ አልደረሰም። እመቤታችን ቅድስት ድንግል ማርያም በዚህ ንጹሕ ናት። እመቤታችን ቅድስት ድንግል ማርያም ላቲ ስብሐት ክብር ይግባትና ከፍጥረት ሁሉ ተለይታ እግዚአብሔር መንፈስ ቅዱስ በጸጋ እግዚአብሔር ጠብቋታል። ኃጢአት እንዳትሰራ ጠብቋታል። አሁን ኃጢአት እንዳትሰራ ጠብቋታል ማለት ለአብራራው ዛሬ ጊዜ ስለሌለ ብዙ ነገር ማርያም አናወራም። ኃጢአት እንዳትሰራ ጠብቋታል ማለት የሚለው ግን አስፈላጊ ስለሆነ እሱም ብቻ ልንገራችሁ። ኃጢአት እንዳትሰራ ጠብቋታል ማለት እመቤታችን ኃጢአት ልትሰራ ስትል ተመለሽ እያለ ነፃ ፈቃዷን ተሻምቶ መንፈስ ቅዱስ ከኃጢአት ይጠብቃታል ማለት አይደለም። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ጸጋ በክፉ ምኞትና በኃጢአት ላይ በርኩሰት ላይ ስልጣን የሚሰጠን እርሱ እንደሆነ ሁሉ ኃጢአት እንዳትሰራ ብርቱ አደረጋት። የእግዚአብሔር ጸጋ በእርሷ ላይ ስለሆነ በኃጢአት እመቤታችን ቅድስት ድንግል ማርያም በአእምሮ እንኳን ልትበድለው እግዚአብሔርን አትችልም። አይደለም እመቤታችን፣ መላእክት እንኳን እግዚአብሔርን የማይበድሉት በእግዚአብሔር ጸጋ ምክንያት ነው። ሰው በእግዚአብሔር ዘንድ ቅዱስ ሊሆን አይችልም። ያለ እግዚአብሔር ጸጋ ከእግዚአብሔር ጸጋ ውጪ ሰው በእግዚአብሔር ፊት ቅዱስ ሊሆን አይችልም። ቅዱስ ሊሆን ይችላል ያለ ፔላጌስ ነበር አንድ፣ እርሱም በጎየ ቀርጣ ገናና በጎየ ኤፌሶን ተወግዟል ማለት ነው። እመቤታችን ቅድስት ድንግል ማርያም ግን ልብ በሉ ከኃጢአት የጠበቃት ልክ ስትወለድ ከሐናና ከኢያቄም ሰውነቷን ወደ አዳምና ሔዋን ወደ ነበሩበት ስቴት ቀይሮ ለውጦት አይደለም፣ ይልቁኑ በመንፈስ ቅዱስ ጠብቋት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የጎሰቆለን ስጋ ይዛለች ብሎ ለሚጠይቅ ሰው አዎ ይዛለች ብሎ መመለስም አዎ አልያዘችም ማለትም በጣም አስቸጋሪ ነው። ምክንያቱም የጎሰቆለ ስጋ ማለት ልብ በሉ፣ የጎሰቆለ ስጋ ማለት ከጸጋ እግዚአብሔር የተራቆተ ኃጢአትን ማድረግ ደስ የሚሰኝ ስጋ ማለት ከሆነ እመቤታችን የያዘችው የጎሰቆለ አይደለም፣ ጌታም የያዘው የጎሰቆለውን አይደለም። የጎሰቆለ ስጋ ማለት ግን መሞት የግዱ የሆነ በአዳም ኃጢአት ምክንያት ከአዳም በመወለዱ ምክንያት ሰው በመሆኑ ምክንያት መራብ፣ መጠማት፣ መለወጥ፣ መሞት የግዱ የሆነ ስጋ ማለት ከሆነ ግን እመቤታችን ቅድስት ድንግል ማርያም የያዘችው የጎሰቆለውን ስጋ ነው። ላቲ ስብሐት ክብር ምስጋና ይግባት። እመቤታችን ቅድስት ድንግል ማርያም አይደለም እያለን ያለነው እኛ አሁን እመቤታችን ቅድስት ድንግል ማርያም አይደለም ለወቱ ስብሐት ክብር ምስጋና ይግባውና የእግዚአብሔር ልጅ ሰው ሲሆን ይህንን ስጋ ለመዋሃድ
ይህንን ስጋ ለመዋሃድ አላፈረበትም ማለት ነው። ከዚህ ጋር በተያያዘ ከኢትዮጵያውያን ሊቃውንት መካከል ትንሽ ጥቅስ ልስጣችሁ። ከቅዱስ ያሬድ ድጓ ዘአስተርእዮ ማርያም ላይ እንዲህ ይላል። እፎኑም እመአምላክ በከየት ደንጊፃ፣ እመቤታችን ቅድስት ድንግል ማርያም ምን ሆና እንዴት ሆና አለቀሰች ይላል። ሲወረብን ትሰማላችሁ የምትሰሙ ከሆነ ማህሌት ምናምን። እፎኑም እመአምላክ በከየት ደንጊፃ፣ ምን ሆና እመቤታችን ቅድስት ድንግል ማርያም አለቀሰች። ከመ ኩሉ ሰብ ሞት ሶበ ሐወፃ ይላል። እንደ ማንኛውም ሰው ሞት በጎበኛት ጊዜ። ልመልሰው ይህንን። እፎኑም እመአምላክ በከየት ደንጊፃ ከመ ኩሉ ሰብ ሞት ሶበ ሐወፃ፣ ዮሐንስ በልብሱ ከደነ ገጻ፣ ዮሐንስ በልብሱ ፊቷን ሸፈነው ይላል እና እመቤታችን ቅድስት ድንግል ማርያም እንደ ማንኛውም ሰው ሞታለች፣ ሞት ጎብኝቷታል ይላል ቅዱስ ያሬድ። አሁን ከቅዱስ ያሬድ በላይ እመቤታችንን የሚወድ የለም። ወዳለው ቢልም እያስመሰለ ፊልም እየሰራን ነው እንጂ እንደ ቅዱስ ያሬድ ያለ መፍቀሪ እግዚእትነ የለም። እመቤታችንን እንደርሱ የሚወድ የለም። ቅዱስ ያሬድ ግን እመቤታችን ቅድስት ድንግል ማርያምን እንደ ማንኛውም ሰው ሞት ጎበኛት ይላል። እንደገና አሁንም በዚቅ ማለት ነው ዘአስተርእዮ ዚቅ እንበይነዝ አይምሩ በውስተ ፍጥ ከመ ኢያደሉ ትጣሙ ለሞት እሙ ወእመ ኩሉ አዘዘ ወልዳ በርቱ ቃሉ። ስለዚህ እግዚአብሔር በፍርድ እንደማያዳላ እወቁ፣ የሁሉ እናቱ ድንግል ማርያምን ሞትን ትቀምሰው ዘንድ በርቱ ቃሉ አዟልና። እስኪ ልድገመው አሁንም ይህንንም። እንበይነዝ አይምሩ በውስተ ፍጥ ዚቅ ዘአስተርእዮ ማርያም ድጓ ዘአስተርእዮ ማርያም እንበይነዝ አይምሩ በውስተ ፍጥ ከመ ኢያደሉ ከመ ትጣሙ ለሞት እሙ ወእመ ኩሉ አዘዘ ወልዳ በርቱ ቃሉ። ስለዚህ እግዚአብሔር በፍርድ እንደማያዳላ እወቁ፣ የሁሉ እናቱ ድንግል ማርያምን ሞትን ትቀምሰው ዘንድ በርቱ ቃሉ አዟልና ይላል ቅዱስ ያሬድ ማለት ነው። እና ቅዱስ ያሬድን የመሰለ አባ ጊዮርጊስ ዘጋስጫን የመሰለ ማንም መፍቀሪ እግዚእትነ የለም። ቅዱስ አብሮኮሮስ እንግዲህ ብሏል ከተባለ በብራና ነው ያለው። አባ ገብረ ኪዳን ሪፈር አድርገው ታያላችሁ ማለት ነው። እዛ ላይ ምን ይላል? ኦ ማርያም እምየ አይርፊ ንስቲተ መዋዕለ በእንተ ቃል ዘእቤሎ ለአዳም ኦ አዳም መሬት አንተ ወትገብ ውስተ መሬት አነሂ እግዚአ ሰማያት ወምድር ጥይምኩ ሞተ በስጋ በፈቃዴ ወበስልጣነ ባሕቲትየ። እናቴ ማርያም ሆይ አዳም ሆይ መሬት ነህና ወደ መሬትነት ትመለሳለህ ስላልኩት ፍርድ ጥቂት ቀን እረፊ። ስለዚህ ፍርድ የሰማያትና የምድር ጌታ እኔስ እንኳ በገዛ ፈቃዴ ስልጣኔ ሞትን ቀምሻለሁና ይላል። አንዴ ደግሞ አለው ከዛም በኋላ ይቆየን ብለን እንጨርሰዋለን። ኦ ማርያም እመያ አይርፊ ንስቲተ መዋዕለ በእንተ ቃል ዘእቤሎ ለአዳም ወአዳም መሬት አንተ ወትገብ ውስተ መሬት አነሂ እግዚአ ሰማያት ወምድር ጥይምኩ ሞተ በስጋ በፈቃድየ ወበስልጣነ ባሕቲትየ። እናቴ ማርያም ሆይ አዳም ሆይ መሬት ነህና ወደ መሬትነት ትመለሳለህ ስላልኩት ፍርድ ጥቂት ቀን ረፊ። ስለምን ፍርድ? አዳም ሆይ መሬት ነህና ወደ መሬትነት ትመለሳለህ ስላልኩት ፍርድ ጥቂት ቀን ረፊ። ስለዚህ ፍርድ የሰማያትና የምድር ጌታ እኔስ እንኳ በገዛ ፈቃዴ ስልጣኔን ሞቴን ቀምሻለሁና ይላል እና ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ይህ ፍርድ በሱ ላይ እንዳለፈ ተናግሯል። ሞትን ይደመስሰው ዘንድ ሞት የሚስማማውን ስጋችንን ይዟል። ስለዚህም ክብር ምስጋና ይገባዋል። ይቆየን። ወስብሐት ለእግዚአብሔር። አሜን አሜን። ቃሉ ይሰማል። የእሱ ግን ለየት የሚለው በፈቃዱ ነው። የእሱ በፈቃዱ ነው።